الحذر رأينا الموت لا يبقي على أحد ولا يذر فإما روضة تزهو وإما القبر يستعر. بسم الله الرحمن الرحيم. الحمد لله الذي هدانا للإسلام وعلمنا القرآن خير الكلام وجعله نورا وحياة للقلوب وشفاء لما في الصدور. أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وبعد. السلام عليكم ورحمة الله وبركاته. إن شاء الله እኔ ደግሞ በአላህ ፍቃድ ባለው የተወሰነ ወቅት ላይ እንዲሁም ማስታውሰው ነገር حسن وسوء الختام በጣም አሳሳቢ ወይም ደግሞ ሙሂም ከሚባሉት ጉዳዮች ውስጥ ሰው ባለበት የዱንያ ህይወት ውስጥ ብዙ መልካም ስራዎችንም መጥፎ ስራዎችም ላይ ሊገኝ ይችላል። እንዲህ ብዙ ነገሮችን ይሰራል፣ ብዙ ኸይራቶች ላይ ይሽቀዳደማል። ነገር ግን ስንቶቻችንን መጨረሻችን ተስተካክሎልን ወደ አኺራ የምንሸጋገረው ወይም ደግሞ በሰራናቸው መልካም ስራዎቻችን አምረውልን የስራዎቻችንን መልካም ውጤት አላህ ጋር የምናገኘው ስንቶቻችንን? ብዙ ወንድሞች ትናንት አወለ ሶፍ የነበሩ ዛሬ ቤተክርስቲያን ደጃፍ ሊሆኑ ይችላሉ። አላህ ይዘንላቸው፣ አላህ ይጠብቀና። ብዙ ወንድሞች ትናንት መድረክ ላይ ዳዕዋ ይዘው ሲናገሩ የነበሩ ወንድሞች ዛሬ ከመስጊድ ርቀው ይሆናል። ብዙ እህቶቻችን ትናንት ሂጃብ ለብሰው ነበር፣ ዛሬ ሂጃባቸውን አውልቀው ሊሄዱ ይችላል። ኢላ አኺር ሐድ የብዙዎቻችን አህዋል ወይም የብዙዎች አህዋል የሚቀያየርበት ሁኔታ ላይ እንገኛለን ማለት ነው። ኢዘን እንግዲህ አሳሳቢው ነገር ምንድነው? ሰዎች ባሉበት አቋም ጠንክረው ወይም ደግሞ በሚፈለግባቸው ትዕዛዝ ላይ ጸንተው መጨረሻቸው አምሮላቸው መሄድ የሁሉም ጉጉት ወይም ደግሞ የሁሉም ዱዓ የሁሉም ፍላጎት ሊሆን ይገባዋል። ፍላጎት ብቻ ሳይሆን የቻሉትን ስራ መስራትም ደግሞ የግድ ይለናል። ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ሪሳላውን አስይዞ ነብይ አድርጎ ከመላኩም ዘንድ ጋር መጨረሻቸው ያሰጋቸው፣ መጨረሻቸው ያሳስባቸው፣ መጨረሻቸው ያስፈራቸው ነበርና የብዙ ጊዜያቸው ዱዓም ደግሞ መጨረሻቸው እንዲያሳምርላቸው ነበር። اللهم احسن ختامي ያሉ ዱዓ ያደርጉ ነበር ረሱሉ ሰለላሁ ዐለይሂ ወሰለም። اللهم اجعل خير عمري آخره وخير عملي خواتمه وخير يوم ألقاك فيه يدهي መጨረሻዬን አሳምርልኝ፣ መልካም ቀን አንተ ጋር መገናኘበት፣ መልካም መጨረሻ ያምሮበት መሄድበት ጊዜ አድርግልኝ እያሉ የመጨረሻውን እድሜና የመጨረሻውን ጊዜ መልካም አድርግልኝ እያሉ አላህ Subhanahu Wa Ta'ala ይጠይቁ ነበር ረሱሉ ሰለላሁ ዐለይሂ ወሰለም። ኢዘን እንግዲህ የሥራዎች ውጤት የሚታወቀው የሥራዎች መጨረሻ ማማር የሚለየው በሚሰሩ መልካም ስራዎችና ወይም ደግሞ ውጤታቸው መጨረሻ ላይ ታይቶ ሲያልፍ ነው። ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ኢንማ الأعمال بالخواتم ይላሉ። የሥራዎች ውጤት የሚታወቀው በመጨረሻቸው ነው ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ዛሬ እንዳለው ሁሉም ተሰልፏል እዚህ ቦታ ላይ ሁሉም ብዙ ይላል። ምናልባት አንዱ ልክ ራሱ የጀነት ካርድ እንደያዘ ወይም ደግሞ የጀነት ብጣቃ እንደተሰጠው ሌላውን ሲያስወጣና ሲያስገባኝ የሚገኝበት ጊዜ ይኖራል። ወይም ደግሞ ሌላው እሱ ብቻ ሱኒ ሌላው ቢድዒ፣ ሌላው ደግሞ ልክ እሱ ብቻ እስላም ሌላው ካፍር አድርጎ የሚያስብ ሰው ይኖራል። እንግዲህ ግን ይሄ ነገር መጨረሻችን ምን ሆነ እንሄዳለን? ማንኛችን ሙስሊም ማንኛችን ካፍር እንሄዳለን? ማንኛችን ሱኒ ማንኛችን ሙብተዲ ሆነን እንጓዛለን? ማንኛችን ተስተካክለን ማንኛችን መንገድ ተተን እንወጣለን የሚለው ነገር ግን አህም ወይም አሳሳቢ የሆነ ጉዳይ ይሆናል ማለት ነው። ኢዘን በዚህ ላይ ነው እንግዲህ ሱና ሲባል ወይም ደግሞ እኔ ሰለፊ እኔ ሱኒ ነኝ የሚለው ቃል በአሁን ሰዓት ላይ ልክ እንደ ታፔላ በየቦታው በትልልቁ ተጽፎ እንደምናያቸው ማስታወቂያዎች እየተለጠፈ ሰዎች ለጥፈውት የሚጓዙት አርማ ሆኗል። በአርማ ግን አይደለም። يقول الشاعر الإسلام اسلامي ገጣሚ ሲናገር ምን ይላል? كل يدعي وصلا بليلى وليلى لا تقر لهم بذاك ይላል። ሁሉም ሌላ የኔናት ይላሉ፣ ሌላ ግን አንደኛቸውን ማታቃቸውም ይላሉ። ሁሉም እኔ ነኝ ሰለፍ ይላል። ሰለፍ በሪኡ ሚና ሰለፍ ግን ከኛ በሪ የሆነበት ወቅት ላይ የደረስንበት ሁኔታ አለ። ምክንያቱም ሰለፍን መምሰል ሰለፍን ለመምሰል መሞከር ወይም ደግሞ ነኝ ብሎ ማሰብ የነሱን ስራና መልካም ተግባር መከተል የነሱን ባህሪያና ስርዓታቸውን በመያዝ እንጂ እነሱን በማሰብና ስማቸውን ከፍ ያደረጉ የነሱን ተግባር ሳይከተል የሚሄድ ሰው ይህ ሰው ዋጋ አይኖረውም ማለት ነው። እንግዲህ ወደ እንትኑ ስገባ حسن وسوء الختام መጨረሻችን ማማርና መጨረሻችን መበላሸትን በተመለከተ እንግዲህ ብዙ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ስለሞት ሲያወሱ ወይም ስለሞት ሲናገሩ
ምንድነው የሚያደርጉት ረሱሉ ሰለላሁ ዐለይሂ ወሰለም ሞት ሲባል ብዙ ጊዜኛ ጋር ጭንቀት ማስፈራራት ሰዎችን ማሸበር ሊመስለን ይችላል ወይም ስለ ሞት ሲወሳ ሞት የሚነገረው እኛን ለማስጨነቅና እኛን ለማስፈራራት ይመስለናል ነገር ግን ليس كذلك ጉዳዩ የዛ አይነት አይደለም ለዚህም ነው ነብያችን ሰለላሁ ዐለይሂ ወሰለም ስለ ሞት አውሱ ሲሉን አክሲሩ ذكر الموت حادم اللذات ይላሉ ሞትን ማስታወስን አብዙት ለዛ ቆራጭ ሆኖን ሞት ከምትወዱት ከምታፈቅሩት ግምት ከምትሰጧቸው ብዙ ቦታ ከምትሰጧቸው ልቦቻችሁን ከከፈታችሁላቸው ሰዎች ሁሉ ሰላየታችሁ ወይም ደግሞ ሳታስቡት ተቆርጣችሁ የምትሄዱበት ሀገር ነውና ማስታወስን አብዙት ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሞትን አስታውሱ ሲባል በአመት አንድ ጊዜ አይደለም በወር አንድ ጊዜ አይደለም በሳምንት አንድ ጊዜ አይደለም እለት ከእለት የውምየን ከአእምሯችን ሊጠፋ እንዳይገባ ወይም ደግሞ ከአእምሯችን ሳይወጣ እንድናስበው ነው ነብያችን ሰለላሁ ዐለይሂ ወሰለም የሚያሳስቡን ኢለን ይሄ ምንድነው ነገ ጧት ሞት አለብኝ ብሎ የሚል ሰው ነገሮች ሁሉ የተስተካከሉ ሐረካው ሰከናው እያንዳንዱ የህይወት እንቅስቃሴው ሁሉ ተቆጥቦና ተስተካክሎ እንዲሄድ ያደርገዋል ለምን ሞት አለብኝ የሚል ሰው ልቡን ወይም እግሩን ወይ ምላሱን ወይ እጁን እንደፈለገ አይዘረጋም ነገሮችን ሁሉ በገደብ ያደርጋቸዋልና ማለት ነው ኢለን ከዚህ ጋር ተያይዘን ስንሄድ ነው እንግዲህ አላህ Subhanahu Wa Ta'ala እንዳልኩት ነብያችን ስለሞት ሲያወሱ ሞት አስፈሪ አይደለምና ሐደፉ ሰዎችን ማስጨነቅ አይደለምና ሙተው መጨረሻቸው የሚያምርላቸው ሰዎች ነው መጀመሪያ የሚጀምሩት ረሱል ሰለላሁ ዐለይሂ ወሰለም መጨረሻቸው ተስተካክሎላቸው የሚሄዱትን ሰዎች ነው ረሱል ስለሞት ሲያነሱ የሚያወሳቸው ማለት ነው እኛም ዛሬ ስንጀምር የምናየው እስነል ኺታማቸው ያማረላቸው ሰዎች የስራቸው መጨረሻ አምሮላቸው ከዱንያ ላይ የወጡ ሰዎችና መጨረሻቸው ተስተካክሎላቸው ከዚህ ዓለም የተሸጋገሩ ሰዎች ነው የምናየው እንግዲህ አላህ Subhanahu Wa Ta'ala መጨረሻቸውን ካሳመረላቸውና ተስተካክለው እንዲሄዱ ካደረጋቸው ሰዎች ውስጥ የመጀመሪያው ሰው አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም የዚህ ኡማ ታላቅ ሰው አላህ Subhanahu Wa Ta'ala ከፈጠራቸው ፍጥረታቶች ሁሉ የተከበሩትና የተወደዱት ትልቅ ቦታ የተሰጣቸው የሸፋዓተል ኩብራ ባለቤት የሆኑት አላህ Subhanahu Wa Ta'ala ለጉብኝትና ለዚያራ ያኒ ሰማይን የከፈተላቸው ያኒ ሲድረተል ሙንተሃ ላይ ያወጣቸው ያነጋገራቸው የሆኑት ታላቅ መልእክተኛ ሰለላሁ ዐለይሂ ወሰለም ቢአቢ ወኡሚ ነብዩ ሰለላሁ ዐለይሂ ወሰለም ዱንያ ላይ በኖርባቸው ሐያት ዱንያ ላይ ባሳለፏቸው ጊዜዎች ሁሉ ምን ነበር እስቲያቃቸው ምን ነበር ጉጉታቸው ይሄ ሪሳላ ይሄ የእስልምና መልእክት ለሰው ዘር ደርሶ ለሰው ዘር ተላልፎ ሰዎች ሐያታቸው ከጨለማ ብርሃን ወጥቶ ወይም ወደ ተሻለ ሐያት ተሸጋግረው ማየት ነበር ያንን ካደረጉ ያንን ሪሳላ ካስተላለፉ በኋላ اذا جاء نصر الله والفتح ورأيت الناس يدخلون في دين الله افواجا الله سبحانه وتعالى እንግዲህ አላህ ፈትህ በመጣ ጊዜ እርዳታው በደረሰ ጊዜ እንግዲህ ሰዎች ብዙሃኖች የሆኑ ወደ እስልምና ሲገቡ የሚታዩበት ወቅት ይመጣል የዛሬን ያርገውና ማለት ነው በነብዩ ዘመን ብዙሃኖች ወደ እስልምና ገብተዋል ዛሬ ግን ነገሩ ተለወጠና አይደለም ሰዎች ልናስገባ የገቡትን ለማስወጣት ሆኗል ችኮላው ሩጫው ትግሉ የገባውን ሰው ስም እየለጠፉ ታፔላ እየሰጡ ከመስጊድ እንዲወጣ ለማድረግ ምክንያቱም ይሄ ሰፊ ዲን ለኛ ጠበበንና ሰፊው እንዲናጥበበነው እኛ ስላልበቃን ቦታው ሰዎችን ማስለቀቅ አለብን ልክ እንደዛ ነው የተያዘው ዘመቻ ለዚህ ነበር ሐጃጅ ኢብኑ ዩሱፍ እንግዲህ ቃትል المسلمين ብዙ ሙስሊሞችን የጨፈጨፈ የጦር መሪ ነው ታውቃላችሁ ስለ ሐጃጅ አንድ ወጣትን ይዞ ያንገላተዋል ሊገለው ይፈልግና هل عندك قرآن هل حفظت من القرآن شيئا يلوال كقرآن يحفظكው ምዕራፍ አለ ይለዋል يعني هل خفت لضياعه ይለዋል ለመጥፋቱ ፈራህ እንደ አላህ ሐላፊነት ወስዶለታል ይላል መልሱ በጣም ኃይለኛ ነበር ልጁ አይ እኔ ምንህ ከቁርአን በልብ ውስጥ ያስከው ነገር አለ ትንሽ የምታቀው በቃልህ የምታቀው ነገር አለ ሲለው አዎ ይለዋል እስቲ ይቀራልኝ ሲለው ይሄንን አሁን የቀራሁትን አያት ይቀራለታል اذا جاء نصر الله والفتح ورأيت الناس يخرجون في دين الله افواجا ይላል ሲለው نعم እዚህ ወንድሜ ሊመልሰኝ ነው ይሄንን አያት ቀራ ይሄንን አያት ሲቀራ እንዴ ምን ነካለው يخرجون ሳይሆን يدخلون ነው ያለው ቁርአኑ ላይ አላህ ያወረደው ሲለው አው በነብዩ ጊዜ يدخلون ነበር ባንተ ጊዜ ግን يخرجون ሆናል አለው የገቡት እየወጡበት ያለው ጊዜ ላይ ደርሰናል አለው ባንተ ምክንያት ሰዎች እየወጡ ነው ከእስላም በነብዩ ጊዜ ግን ሰዎች ወደ እስላም በሳቸው ሰበብና በሱሐባዎች ምክንያት የሚገቡበት ነበር ብሎ ነበር የቀራለት የወጣት ኢዘን ብዙ እንዲወጣ የተደረገበት ያለበት ብዙ ከእስላም እንዲርቅ የሚሆንበት የተሰራበት ነብዩ የሪሳላ ከመለው ወይም ይሄን ሪሳላ ለሰው ዘር አድርሰው ለሰዎች አስተላልፈው አሽረፈል ኸልቅላህ ሰለላሁ ዐለይሂ ወሰለም ወደ አኺራ ሲሸጋገሩ በሊረፊቅ ለዓላ ያሉ እንግዲህ አላህ Subhanahu Wa Ta'ala አስመረጣቸው አላህ Subhanahu Wa Ta'ala እንዲመርጡ እድሉን ሰጣቸው ነብዩ ሰለላሁ ዐለይሂ ወሰለም አላህ ባሪያውን አስመረጠው
በዱንያ ላይ መቆየትን ወይም ደግሞ ወደ አኺራ መሸጋገርን ባሪያውን አላህ ጋር መገናኘትን መረጣሉ ረሱሉ ሰለላሁ ዐለይሂ ወሰለም ይህንን ቃል ሲናገሩ ማንም ያወቀ አልነበረም ማንም የተረዳ ሰው አልነበረም አንድ ሰው ብቻ ተረድቷል ይህን ቃል መስጊድ ላይ ነው ኹጥባ የሚያደርጉት መስጊድ ላይ ነው የሚናገሩት ሰሃባዎቹ ሁሉ ዝም ባሉበት ሰዓት ላይ አቡበከር ሲዲቅ ተነስተው ፊዳከ አቢ ፊዳከ ኡሚ ፊዳከ ማሊ ፊዳከ ነፍሲ ያ ረሱላህ እናቴ ይቀደሙልህ ፊዳ ይሁንልህ ለአንተ መስዋዕት ይሁኑ አባቴ መስዋዕት ይሁንልህ ንብረቴ ሀብቴ መስዋዕት ይሁንልህ ነፍሴ መስዋዕት ይሁንልህ ያ ረሱላህ ሲል ሰሃባዎች ገረማቸው ምን ነካው አቡበከር ሲዲቅ ነብዩ የተናገሩ ያቋርጣቸዋልሳ ምን ለማለት ፈልጎ ነው ያሉ ሲያንጎራጉሩ ነብዩ መልስ ሰጡ የአቡበከር ሲዲቅ የተረዳው ነገር እንዳለ ስላወቁ ነብዩ ሰለላሁ ዐለይሂ ወሰለም ስለ አቡበከር አንዳች ምላሽ እንዳይሰጥ ሁሉም ሰው በእስልምና ለዋለ ውለታውን መልሰንለታል አቡበከር ሲቀራሉ አቡበከር ነብዩችን ቃል ሲናገሩ ገብቷቸዋል አላህ ያስመረጠው ባሪያ ነብዩ እንደሆኑ ተረድተዋል ረዲየላሁ ዐንሁና ለነብዩ ፊዳ መሆንን ፈለጉ ለነብዩ ነፍሳቸውን ለማሳለፍ ፈለጉ ነገር ግን አላህ ይሻውና አላህ የፈለገው ነብዩ የመረጡት ደግሞ ከአላህ መገናኘትን ወደዋል ከአላህ መገናኘትን ፈልገዋልና የመጨረሻው ወቅት ደረሰ እንግዲህ የነብዩ የመጨረሻ ህይወት ላይ ስንገባ የምናገኘው ነገር አለ ነብዩ ሰለላሁ ዐለይሂ ወሰለም ሞት ሰኸራት አለው ሞት ገረገራ አለው ሰዎችን ያስጨንቃል ይሞቱ ሲሉ ያስፈራል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊልመውት ለሰከራት ሞት ሰከራት አለው ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ሰከራት ጠንቶባቸው ነበር አላህ ያላቸውን ነገር ሁሉ አጽድቷቸው ሊወስዳቸው ስለፈለገ ከሰኞ ቀን ጀምሮ ረሱሉ ሰለላሁ ዐለይሂ ወሰለም በቂኢን ዘይረው ከተመለሱበት ራሳቸውን ኃይለኛ የራስ ምታት ከያዘበት ዕለት ጀምሮ ሰውነታቸው ይጨናነቅ ነበር ላብ እየጠመቃቸው ኃይለኛ ትኩሳት እየያዛቸው እናታችን አይሻ በውሃ ወይም ደግሞ በቃ ውሃ አድርገው ጨርቅ እየነከሩ የነብዩ ፊቶች እንደ ሳት ሲቃጠሉ እርጥብ ጨርቅ ጭንቅላታቸው ላይ ይደረግላቸው ነበር ነገር ግን ከትኩሱ ኃይል የተነሳ ወይም ከትኩሳቱ ኃይል የተነሳ በቅጥበት ጨርቁን ያደርቀው ነበር እንዲህ ያሉ ነብዩ ሰለላሁ ዐለይሂ ወሰለም በመሃል አንድ ነገር ጠየቁ ረሱል ሰለላሁ ዐለይሂ ወሰለም እናታችን አይሻን ምን ብለው ጠየቋት አይሻ አሏት ቤታችን ምን ያህል ገንዘብ አለን ብለው ጠየቁ ረሱል ሰለላሁ ዐለይሂ ወሰለም ነብዩ ቤት የዚህ ኡማ መሪ የዚህ ኡማ አስተዳዳሪ የአላህ ኸይረኛ ኸልቅ የሆኑት ከፍጥረታት ሁሉ የተመረጡትና ታላቁ ሰው ቤታቸው ስንት እንዳለ ሲጠይቁ የእናታችን አይሻ መልስ ምን ነበር والله ያ ረሱላህ እኛ ቤት ውስጥ 7 ዲርሃም እንጂ ሌላ ነገር የለም ይሏቸዋል 7 ብር ብቻ ነው ያለው ይሏቸዋል ነብዩ ቤት ውስጥ ኻዝና የለም ባንክ የተቀመጠ ንብረት የለም ለውርሻ የተዘጋጀ ሀብት የለም ሁሉ ነገር አልቋል ነብዩ በዱንያ ላይ ያሉ ለኸይራት ቀድመውታል የቀረችው ገንዘብ 7 ዲርሃም ብቻ ናት የዚህ ሰዓት ላይ ነብዩ ምን ነበር መልሳቸው ሰለላሁ ዐለይሂ ወሰለም ያ አይሻ ፈተሰደቂ ቢሃ ቶሎ ብለሽ ሰደቃው ጨዋላት እናታችን አይሻን አላህ ስራውን ይወድድላትና መርሐባ አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ያኒ ይነቃሉ ራሳቸውን ይስታሉ እየነቁ ራሳቸውን እየሳቱ ነበርና ራሳቸውን ስተው ትንሽ ቆይተው ነቁ ሲነቁ ነብዩ የጠየቁት የመጀመሪያ ጥያቄ ምንድነው ያ አይሻ هل تصدقت بها ገንዘቡን ሰደቃ ሰጠሽው ለሰደቃ አዋልሽው ሲሏት እናታችን አይሻ መልሷ ምን ነበር لا يا رسول الله انساني شغل مرضك ያንቱ በሽታ ሁኔታ ወይም ደግሞ የበሽታው አህዋል አስረሳኝና ሰደቃ አልሰጠሁትም ያንቱን ሁኔታ የተከታተልኩ ስትላቸው ነብዩ ሰለላሁ ዐለይሂ ወሰለም አለቀሱ ሰለላሁ ዐለይሂ ወሰለም كيف يلقى محمد ربه في بيته 7 دراهم ነበር ያሉት ነብዩ ሙሐመድ ጌታው ጋር እንዴት ሊገናኝ ነው እቤቱ 7 ብርን አስቀምጣሉ ረሱሉ ሰለላሁ ዐለይሂ ወሰለም ፈክሩ ነብዩ አስጨነቃቸው አስፈራቸው አሳሰባቸው አላህ ፊት 7 ብር ብገናኝ አላህ ምን ሊለኝ ነው ለምንድነው ያስቀመጥከው ቢለኝ ለምንድነው የምላው ረሱሉ ሰለላሁ ዐለይሂ ወሰለም ነብዩ ለነገ የሚያውሉት ለነገ የሚያስቀምጡት ለነገ የሚያዘጋጁት ነገር አልነበረም ይህ የሆነ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ወደው ፈልገው ተደስተው በሊል ረፊቅ الأعلى ያሉ ምርጫው ተሰጥቷቸው ዱንያ መቆየትን ትፈልጋለህ ወደ አኺራ መሸጋገርን ተብለው በሊል ረፊቅ الأعلى ላ ወደ መልካም ወዳጅን ወደ መልካም ጌታ ጋር መሸጋገር እንፈልጋለሁ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተወፈ ሞቱ የነብዩ ሞት በማህበረሰብ ውስጥ የፈጠረው ትልቅ ገጽታ ወይም ደግሞ ያሳደረው ትልቅ ተጽዕኖ የሚታወቅ ታሪክ ነው እዚህ ላይ የምንወስደው ወይም ደግሞ የምንማረው ነገር ይኖራል ነብዩ ሰለላሁ ዐለይሂ ወሰለም እስልምና ለሴቶች ከሰጠው ክብር እስልምና ለሴቶች ከሰጠው ደረጃ እስልምና ለሴቶች ከሰጠው ትልቅ ቦታ አንፃር ስንመለከት ነብዩ ሰለላሁ ዐለይሂ ወሰለም ማዕረካ ላይ ጦርነት ላይ አልሞቱም ነብዩ ሰለላሁ ዐለይሂ ወሰለም በሰው እጅ ተገለው አልሞቱም ነብዩ ሰለላሁ ዐለይሂ ወሰለም በሌሎች መሰል ነገሮች ከዱንያ አልተሸጋገሩም ነብዩ ሰለላሁ ዐለይሂ ወሰለም የሞቱት
እናታችን አይሻ ታፋ ላይ ተገድፈው ነው። ተመልከቱት ረሱል ሰለላሁ ዐለይሂ ወሰለም በዱንያ ላይ የወደዱት ሰው ኸዲጃን፣ በዱንያ ላይ ያፈቀሯት ሴት አይሻን ነብዩ ሰለላሁ ዐለይሂ ወሰለም የሚወዷት የሚያፈቅሯት ሴት ታፋ ላይ ሸሂድ ሆኖ ረሱል ሰለላሁ ዐለይሂ ወሰለም ኢዘን የሴት ልጅ ትልቅነት፣ የሴት ልጅ ክብር፣ የሴት ልጅ ትልቅ ቦታ ነብዩን የመጀመሪያ እስልምና ጋር የነበረችው እናታችን ኸዲጃ መጨረሻ ሞቱባት ሴት እናታችን አይሻ ረዲየላሁ ዐንሁ ጀሚዓን ኢዘን ነብዩ ወደውት መጨረሻቸው አምሮላቸው ወደ አኺራ ተሸጋገሩ። በመቀጠል አላህ መጨረሻቸውን ያማረላቸው ሰዎችን ስንመለከት ሰይድና አቡበከር ሲዲቅ የነብዩ ምትክ የነበሩት፣ የነብዩ ወዳጅ የነበሩት፣ የነብዩ አፍቃሪ የነበሩት፣ ለነብዩ ሲሉ ለእስልምና ሲሉ ሐያታቸውን፣ ገንዘባቸውን፣ ንብረታቸውን ሁሉ ነገራቸውን ያሳልፉት ሰይድና አቡበከር ሲዲቅ ነበሩ። እንግዲህ ከነብይ ቀጥሎ ያለው ደረጃ አቡበከር ሲዲቅ ደረጃ ነው። አላህ ሚን النبيين والصديقين والشهداء ከነብይ ቀጥሎ ያለው የሲዲቅ ደረጃ ነው። ሲዲቅ የሚለው የመጀመሪያ ማዕረግ የተሰጠው ለሰይድና አቡበከር ሲዲቅ ነውና ረዲየላሁ ዐንሁ። ሰይድና አቡበከር ሲዲቅ በዱንያ ላይ ያሉ የሰሯቸው መልካም ስራዎች፣ በዱንያ ላይ ያሉ እስልምና የዋሏቸው ውለታዎች፣ በዱንያ ላይ ያበረከቷቸው አስተዋጽኦችና ማንነታቸውን ከፍለው ያለፉባቸው ነገሮች አላህ Subhanahu Wa Ta'ala ባህሪያው ላሰራው መልካም ስራ እንዲህ ምጥል ወይም ደግሞ ሜዳ ላይ የሚተው ጌታ አይደለምና የአቡበከርን መጨረሻ አሰምሮላቸው ነበር ያለፉት። ሰይድና አቡበከር ሲዲቅና ነብዩ ሰለላሁ ዐለይሂ ወሰለም ሐያታቸው ተቀራራቢ ተመሳሳይ ነው። ብዙ ነገራቸው ይመሳሰላል። ነብዩና አቡበከር ሲዲቅ እድሜያቸው ተመሳሳይ ነው። ነብዩ አቡበከርን በእድሜ 2 ዓመት ይበልጡታል። ግን ነብዩ በህይወታቸው ጣዖት ተገዝተው አያውቁም። አቡበከርም ጣዖት አልተገዙም። ነብዩ በህይወታቸው በጃሂልያም ኸምር አልጠጡም። አቡበከርም ኸምር አልጠጡም። እንዲሁም ደግሞ ነብዩ የሞቱት በ63 ዓመታቸው ነው። አቡበከር የሞቱት በ63 ዓመታቸው ነው። ነብዩ የሞቱት በበሽታ ነው። አቡበከርም የሞቱት በበሽታ ነው። ነብዩ የሞቱት ሰኞ ዕለት ነው። አቡበከር ሲዲቅም የሞቱት ሰኞ ዕለት ነው ረዲየላሁ ዐንሁ ጀሚዓን። አላህ በዱንያ ላይ የነበራቸውን ፍቅር፣ በዱንያ ላይ የነበራቸውን መሐባ፣ በዱንያ ላይ የነበራቸውን መልካም ግንኙነት ከዱንያም ሲወጡ ተመሳሳይ አድርጎ ነው የወሰዳቸው። ለዚህ ነው ነብዩ የኡሁድ ጦርነት ላይ ኡሁድ ተራራ ላይ ቆመው ምንድን ነበር ያሉት? እስሙት ያ ኡሁድ ተራራ ድምጽ አሰማ ሲንቀሳቀስ አንተ ኡሁድ ተረጋጋሉት ረሱል ሰለላሁ ዐለይሂ ወሰለም هذا جبل من الجنة ይሄ ጀነት ተራራ ነው ይወደናል እንወደዋለን አሉ ረሱል ሰለላሁ ዐለይሂ ወሰለም። ነብዩን ተራራም ጉዝ ኃይልም ያፈቅራቸው ነበር እንኳን ሰው ቀርቶ። ዘንድ ምን ነበር ያሉት? ያ የነብዩ እግራቸው ማረፍ የሰሃባዎች እግር ማረፍ ተሰምቶት ድምጽ ያሰማ ወይም ይንቀሳቀስ ነበር። አንተ ኡሁድ እርጋ ተረጋጋ አትንቀሳቀስ በላይ ላይ የአላህ መልእክተኛ ረሱላህ አሉ በላይ ላይ ሲዲቅ አለ አሉ ረሱል ሰለላሁ ዐለይሂ ወሰለም። በላይ ላይ ሹሃዳዎች አሉ አሉ ረሱል መልእክተኛው አቡበከር ሹሃዳዎች አቡበከር ዑመር ዑስማን አሊ በላይ ላይ አሉ አሉ ረሱል ሰለላሁ ዐለይሂ ወሰለም። ብለን የአቡበከር ሐያት እንዲህ ነው ብለን የምናነሳው በዚህ አጭር ሰዓት ላይ ለእስልምና የዋሉትና የሰሩትን ስራ ገልጸን የምናበቃው አይደለም። ነገር ግን አቡበከር ሲዲቅ ከማንም በላይ ደረጃቸው ትልቅ መሆኑን ነብያችን ሰለላሁ ዐለይሂ ወሰለም የአቡበከር ኢማን በአንድ ሚዛን ላይ ቢቀመጥ የኡመቱ ኡማን በአንድ ሚዛን ላይ ቢቀመጥ የአቡበከር ኢማን ያደፋል ያሉት በቂ ነው። የዚህ ኡማ ሁሉ ኢማን አቡበከርን መወዳደር አይችልም። አቡበከር አንድ ረዘም ቀጠን ያሉ ለሂፈል ጅስም ጡል القامه ረዘም ቀጠን ያሉ አንድ ግለሰብ ናቸው። ነገር ግን ኢማናቸው የነብዩ ኡመት እስከ የውመል ቂያማ ድረስ ያለውን ኡመት ሁሉ ኢማን የሚያደፋ ኢማን ነበራቸው ረዲየላሁ ዐንሁ። ነብዩ ምን ይሉ ነበር? ما سبقكم أبو بكر بكثرة الصلاة ولا بكثرة الصيام ولكن سبقكم بشيء وقر في قلبه النبي رسول الله صلى الله عليه وسلم. أبو بكر إن أنتن بصلاة بذات هذا لم بدرجة يبلتأشوا. أبو بكر إن أنتن بصوم بذات هذا لم يبلتأشوا. أبو بكر بحديث درجة أنكوان بزو حديث يورو صحابة يدلهم. نبي قال حياة سامة نورنجي متوام سايم ما يتقوا حديث وشنا يورو سمنا تاريخ لاي. سوي حديث وش كأبو بكر يتزجبوت. إذن نجار جن بعند نجار بلتأشوا. لبولاي بعرفش عندي نجار بلتأشوا لالو. ياتش عندي نجار من دون برج. حب الحق حقني والدليل على الرسول صلى الله عليه وسلم. لحق استسلام الله شوم. ጀግንነታቸው ቸርነታቸው በእያንዳንዱ ህይወት እንቅስቃሴያቸው ላይ ይገለጽ ነበር። ለሐቅ የነበራቸው ፍቅር ነብዩ ሰለላሁ ዐለይሂ ወሰለም ኢስራ ወልሚዕራጅ ወጥተው ሲመለሱ ወይም ደግሞ አምላካዊ ጉብኝት ጉዛቸውን ባደረጉበት ጊዜ ሲመጡ ሱሐባዎችን ነገሯቸው። አሊ ወላሂ አልተቀበልንም ይላል። ማን ነበር የተቀበለው? የመጀመሪያው ሳዲቅ ሰው አቡበከር ነበር። ነብዩ አሉ ነዓም ኢዛ ቃል ሰደቅ ነብዩ ካሉ ሰድቋል እውነትን ተናግሯል ነበር ያሉት ሰይድና አቡበከር ሲዲቅ። በሁሉም ህይወት ክፍል ነብዩ ይሉ ነበር ሰለላሁ ዐለይሂ ወሰለም ወላሂ አንድን ሰው ወደ እስልምና አልጠራሁትም ላስብበት እንዲህ ልመልከት ያለኝ ቢሆን እንጂ ኢላ አቡበከር ይላሉ። አቡበከር ሲቀር ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። አቡበከር ነገሩት ተቀበለ አላህ ፈረደለትና እስላም ገንዘብ ይፈልጋል ያለ ሀብቱን ያወጣል ሰይድና አቡበከር ሲዲቅ። አንዳች የሚያስቀረው ለነገ የሚለው ነገር የለም። እስልምና በትልቅ አደጋ
ሲጋለጥ ነብዩ ከሞቱ በኋላ የተለያዩ የእስልምና ጠላቶች ሲነሱ በዚህ ነብይ ነኝ ብሎ ሲነሳ በዚህ ማኒኡ ዘካት ሲመጡ በዚህ ሁሩብ ርዳ ሲፈጠር والله لا ينقص الاسلام انا حي ነበር አቡበከር መርስ እኔ በህይወት ያለው እስልምና ጎዶሎ አይደርስበትም ነበር ያሉት ረሱል አቡበከር ስዲቅ ረዲየላሁ ዐንሁ አቡበከር ስዲቅ የ61 ዓመት ሽማግሌ በሐያት ያሉ እስልምና ጎዶሎ አልደረሰበትም ለዚህም ታላቅ ምስክር ሰይድና ዑመር የመዲና አስተዳዳሪ ነበሩ በአቡበከር መሪነት ዘመን መዲና ላይ አመት ከአራት ወር አስተዳድረው ዑመር ምን አሉ ያ ኸሊፈተ ረሱላህ اريد اعفاء من السلطه ከስልጣን መነሳት ፈልጋለሁ አሉ ዑመር ከአስተዳዳሪነታቸው ሊነሱ ፈለጉ የዚህ ሰዓት ላይ የአቡበከር መልስ ምን ነበር አኒ መሸቀት انقضاء طلبت الاعفاء يا عمر አላቸው ሰዎች እየተከራከሩ እየተካሰሱ እርስ በርስ ወዳልሆነ ነገር ውስጥ እየገቡ አስቸግረው ነው ከስልጣን መወገድ የፈለኩ አሉት لا يا خليفة رسول الله አይደለም አንቱ የነብዩ ምትከላቸው እነዚህ ሰዎች የአላህን ሐቅ አውቀዋል የነብያቸውን ሐቅ አውቀዋል የወንድሞቻቸውን ሐቅ አውቀዋል አሉ ሲታመም ይጠይቁታል ሲቸገር ይረዱታል ባስፈለገው ወቅት ከጎኑ ይቆሙልታል والله يا خليفة رسول الله አንድ አመት ከአራት ወር ያክል መዲና ላይ ሳስተዳድር አንድ ሰው ተካስቶ አልመጣብኝም አሉ ሰይድና ዑመር ረዲየላሁ ዐንሁ ይዘን እነዚህ ራሳቸው አሚር ናቸውና አሚር አያስፈልጋቸውም ለነዚህ ሰዎች አሚር ሁኜ አላህ ፊት መጠየቅ አልፈልግም ነበር ያሉ ሰይድና ዑመር ረዲየላሁ ዐንሁ ፈክሩ يا اخوان በአመት ውስጥ የሚካሰስ የሚጣላ ችግር የሚፈጥር ሰው አልነበረም ይሄ ነው የአቡበከር ኺላፋ ዘመን 2 አመት ከ3 ወር አስተዳደሩ በ2 አመት ከ3 ወር አስተዳደር ዘመናቸው ጊዜ ውስጥ ግን ፍትህ አድል የሙስሊሞች በላይነት ተንጸባርቆበት ያለፈበት ጊዜ ነበር ሞት አይቀርምና ሞታቸው ደረሰ ሰይድና አቡበከር ስዲቅ ሞታቸው ላይ ስንመለከት አቡበከር ታመው ሊሞቱ ሲሉ እንግዲህ አቡበከር በሐያታቸው ህክምና አድርገው አያውቁም ራሳቸውን የሚያክሙት በሱረቱል ፋቲሃ ብቻ ነው መጨረሻ በሽታቸው ሲጠነክር ሐኪም እናንጣለን ሲሏቸው ሐኪሙ ነው ያሳመመኝ አሉ ሐኪሙ ምን አለ ሲሏቸው የፈለኩትን እሰራለሁ ብሎኛል አሉ አላህ Subhanahu Wa Ta'ala ነው ሐኪሙ ኢዘን ሐኪም የማያስፈልገውም አሉ እናታችን አይሻ ሰይድና አቡበከር ስዲቅ ሲደክሙ በሽታው ሲጠነክርባቸው ምን ነበር መልሳቸው ያደረጉት የእናታችን አይሻ መልስ ሽዕር ገጠሙ ወይም ደግሞ ስለሞት የሚናገር አብያተ ሻር የግጥም ቤቶችን መቱ እናታችን አይሻ ነገር ግን ሰይድና አቡበከር ስዲቅ ምላሻቸውን ሰጡ لا تقول يا عائشة هكذا عائشة አሁን የግጥም ወቅት አይደለም ግጥም አትግጠሚ ግጥም የሚገጠምበት ጊዜ አይደለም ነገር ግን ሞት በመጣ ጊዜ አንተ የምትሸሽ የምታመልጥ አይደለህም የሚለውን የቁርአን ምዕራፍ ቅሪ ሁላችንም ወደዛው ነው ተመልከቱ ሰይድና አቡበከር ስዲቅ እየሞቱ ነው አምር ቢልማዕሩፍ ነህይ አኒል ሙንከር ግን አላቆም ረዲየላሁ ዐንሁ ስለ ኸይር ማመላከት ስለ መጥፎ መከልከልና ሰዎችን በጥሩ ማዘዝ በመልካም ላይ መገኘታቸውን አላቆም ለህዘተ መውቲን ለህዘተ ወፋቲ በዛች በሚሞቱባት ቅጽበት እንኳን ኸይርን ተናግረው አላህ ጋር ሊያቀርባቸው የሚችልን ስራ ሰርተው ነበር ያለፉት በዚሁ አለፉ አቡበከር ስዲቅ አላህ ስራቸውን እንድላቸውና በሶስተኛ ደረጃ አላህ አማማታቸውን ካሳመረላቸው ሰዎች ውስጥ ወይም ሁለተኛ የሙስሊሞች ኸሊፋ የነበሩት ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ስለ ዑመር ሲነገር ሁላችሁም ብዙ ታውቃላችሁ በእስልምና የመጀመሪያው አሚር አልሙእሚን የሚባለው ስያሜ የተሰጠው ለዑመር ነው አቡበከር ኸሊፈተ ረሱላህ በመባል ይታወቃሉ የሙስሊሞች ኸሊፋ የነብዩ ምትክ በመባል ይታወቃሉ አሚር አልሙእሚን የሚለው ስያሜ ግን በመጀመሪያ በእስልምና ታሪክ ላይ የተሰጠው ለዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ነው ዑመር ሙስሊሞችን ሲሰሩ ሙስሊሞችን ሲያስተዳደሩ በመሩባቸው 10 አመት ከ6 ወራቶች ውስጥ 3 ነገር አካተው 3 ነገር አሟልተው ሰዎች መርተዋል እሱም አድል ረህማ ሽጃዓ የዑመር ልዩ ባህሪ በዚህ ነበር 3 ነገር አሟልተው ምድርን የመሩ ሰው አንድ ዑመር ነበሩ እሱም ፍትህ ነበራቸው እዝነት ነበራቸው ጀግንነት ነበራቸው ሰይድና ዑመር ረዲየላሁ ዐንሁ ሁሉም ባህሪያቶች በሰይድና ዑመር ውስጥ ታይተው በሰይድና ዑመር ሐያት ላይ ተከስተው ተገልጸው ያለፉ ናቸው ዑመር በሐያታቸው ሲኖሩ እንግዲህ ነብዩ ብዙ ብለውላቸዋል ነብዩ ብዙ ተናግረውላቸዋል ልክ ለአቡበከር እንደዛ እንዳለ ሁሉ ለዑመርም ብዙ ብለውታል ሰይድና ዑመር አንድ ጊዜ ነብዩን ሰለላሁ ዐለይሂ ወሰለም ምን አላቸው ያ ረሱላህ ፍቀድልኝ እኔ ዑምራ ልሄድ ነው አላቸው ዑምራ ልሄድ ነው ፍቀድልኝ ሲላቸው ነብዩ ምን ነበር ያሉት ሰለላሁ ዐለይሂ ወሰለም ዑመር ዑምራውን ፈቅደንልሃል ነገር ግን አደራህን ላ ተንሳና بصالح دعائك ነበር ያሉት በሷሊህ ዱዓህ እንዳትረሳን አሉት ረሱል ሰለላሁ ዐለይሂ ወሰለም ነብዩ ለዑመር ሷሊህ ዱዓ ተመኝተውለታል ሰለላሁ ዐለይሂ ወሰለም ከዚህ በላይ እንግዲህ ለዑመር ደረጃ መናገር ስለ ዑመር ትልቅነት መግለጽ ያስፈልጋል ይሆናል ብያለምንም إذن عمر يهنن يسلمنا نتلك حياة عمر يمر بالزمن شيطان تصربتها لبتبلو يتمنال سيدنا عبد الله بن مسعود والله عمر باس تدادروا بالزمن شيطان من ما يحايل اللون بيع من الله ينبر
ዑመር ሲሞቱ የተገለጸው ነገር ምን ነበር? ዑመር ሲሞቱ አንዲት ሴት ጸጉሯን ገልጣ በከተማ ላይ ትሮጥ ነበር ይባላል። ሸይጣን ተፈታ እያለች ትጮህ ነበር። ለምንድነው ነብዩ اذا سلك عمر فجا فسلك الشيطان غير فج عمر ይላሉ። ዑመር በቀኝ ከመጣ ሸይጣን መንገድ ሰብሮ ይሄዳል ያሉት ረሱል ሰለላሁ ዐለይሂ ወሰለም። ከነብዩ ኡመት ሸይጣን የማይቀርበው ሸይጣን የማይጠጋው ሸይጣን በቦታው የማይደርስለት ሰው ዑመር ብቻ ነበር። إذن ይህ ትልቅ ደረጃ ወይም ይህ ትልቅ ክብር የተሰጠው ነው። የሰራው መልካም ስራ ይህ ነው ብለን አንስተን የምንዘልቀው ነገር አይደለም። ወይም ደግሞ ይህ ነው ብለን አንስተን የምንበቃው አይደለም በዚች በተወሰነ ሰዓት ውስጥ። ነገር ግን ዑመር ሲሞቱ አማማታቸው እንዴት ነው ሄዱ? እንግዲህ ያኒ የሰሩት መልካም ስራ እንዴት አይነት ሞት ሰጣቸው? ሰይድና ዑመር እንደምታውቁት ነብዩ እንግዲህ ሸሂድ ብለው የገለጿቸው አንዱ ሰው እሳቸው ናቸው። በሰው እጅ ነው የተገደሉት። ሰይድና ዑመር የተገደሉት ሱብህ ሰላትን እያሰገዱ ባሉበት ሰዓት ላይ ነው። የገደላቸው አቡ ሉዕሉዕ አልመጁሲ የሚባል አቡ ሉዕሉዕ አልመጁሲ ልክ ሰላት ሐረመው ሱብህ ሰላትን እንደሐረሙ ያኒ ሰይድና ዑመር ከፊት ለፊት መጋረጃውን ከፍቶ ኸንጀር በሚባል ሁለት ስለት ባለው መሳሪያ 6 ወይም 9 ቦታ ወጋቸው ይባላል ሰይድና ዑመርን። ልክ አላሁ አክበር ብለው ተህሪም እንዳረጉ ተክቢረተል ኢህራም እንዳደረጉ ማለት ነው። ሰይድና ዑመር በዛ ሰዓት ላይ ሶላቱን ሊያሰግዱ ፈለጉ፣ ግን አልቻሉም። ውጉ በጣም ኃይለኛ ነበር። ሊቀሩ ፈለጉ አልቻሉም፣ ሊቀሩ ፈለጉ አልቻሉም። በዚህ መሐከል በጣም ምቱ ስለጠናባቸው ራሳቸውን ስተወደቁ ሱሐባዎች ግራ ገብቷቸዋል። ዑመር ሐረመዋል፣ ቁርአን አይቀራም። ዑመር ተክቢረተል ኢህራም አሰምተዋል፣ የቁርአን ድምጽ ግን የለም። አንድ ችግር እንደተፈጠረ አወቁ። በዚህም እንደተባለው ሰይድና ዑመር ረዲየላሁ ዐንሁ ሸሂድ ሆኑ፣ ተወፊ ወይም ወደቁ። ሲወድቁ ሰይድና አብዱራህማን ኢብኑ ዐውፍ አላህ ስራቸው እንደላቸውና አንድ እርምጃ ተሻግረው የሰይድና ዑመርን ቦታ ይዘው ሶላት አሰገዱ። በአጫጭር ቁርአን ምዕራፍ ኢና አንዘልናሁና ኢና አዕጠይናን ቀርተው ሶላት አሰገዱ። ሶላቱ ከተሰገደ በኋላ ሰይድና ዑመርን አነሷቸው። ራሳቸውን ስተዋል። ቤታቸው ወሰዷቸው። ቤት ሲወስዷቸው ረፋድ ላይ ነው የነቁት። ሰይድና ዑመር ፀሐይ ወጣ ብሎ ነው የነቁት ይባላል። ሲነቁ የመጀመሪያ ጥያቄያቸው ምን ነበር? ሰይድና ዑመር አላህ ስራቸውን ይወደድላቸውና መጀመሪያ የጠየቁት ጥያቄ ያኒ ሐል ሰለናስ ነበር። ሰዎች ሶላት ሰገዱ አሉ ሰይድና ዑመር ረዲየላሁ ዐንሁ። ፈክሩ የሚያስጨንቃቸው የኡማ ጭንቀት ነው፣ የሚያሳስባቸው የኡማው ጭንቀት ነው እንጂ የራሳቸው ጉዳይ አይደለም የሚያስጨንቃቸው። ሰዎች ሱብሂን ሰግደዋል። በዑመር ምክንያት ሶላት ተስተጓጉሎ እንዳይሆን፣ በዑመር ሞት ምክንያት ሶላት ሳይሰገድ ቀርቶ እንዳይሆን የመጀመሪያ ጥያቄያቸው ነበር። ሰዎች ሰገዱ አሉ። አዎ ሰግደዋል አሏቸው። ከዛ ቀጥለው ነው ዑመር የጠየቁት ምን الذي قتلني አሉ። ማን ነው የገደለኝ አሉ ሰይድና ዑመር። قتلك ابو لؤلؤ المجوس አሏቸው። አቡ ሉዕሉዕ አልመጁስ ነው የወጋው ሲሏቸው الحمد لله الذي قتلني رجل لم يسجد سجدة لله سبحانه وتعالى አሉ። ለአላህ ምስጋና ይገባው አንድ ጊዜ እንኳን ግንባሩን ለአላህ ስጁድ ያላስነካ ሰው ስለገደለኝ አሉ ሰይድና ዑመር። ለምን ምናልባት ሙስሊም ይሆን ሰይድና ዑመር አውፍር ይሉት ነው ማለት ነው። ያኮተል ኢማን ሙስሊም በሳቸው ደም ቢጠየቅ በሳቸው ምክንያት አላህ ፊት እንዲቆም የሚፈልጉ ሰው አልነበሩም ሰይድና ዑመር። አላህ ስራቸው እንደላቸው ነው። እንዲህ ሆነ። ሰይድና ዑመር ወደቁ። እንግዲህ ሰይድና ዑመር ታመው በሽታው እየጠነከረ መጣ። ደሙ በጣም ይፈሳቸው ጀመር። ረፋድ ላይ ሰይድና ዑመርን ወተት አጠጧቸው። ወተት ሲያጠጧቸው በዚህ እምብርታቸው አካባቢ ተወጉት ውግ ኃይለኛ ነበርና ወተትና ደም ተቀላቅሎ ይፈስ ጀመር ከሰይድና ዑመር ሰውነት ውስጥ። ነገሩን በጠና ሲያውቁት ሐኪም ጠሩ። ሐኪም ሲያስጠሩ የመጣው ሐኪም ትንሽ የለበሰው ልብስ ረጅም ነበር፣ ከቁርጭምጭሚቱ በታች ወርዷል። የሙስሊም ልብስ እንግዲህ ከቁርጭምጭሚት በላይ መሆን አለበት። ሰይድና ዑመር ሊሞቱ እያሉ አምር ቢልማዕሩፍ ነህይ አኒል ሙንከር ያ ረጁል አሉት አንቃ ሊሰውበክ ወአትቃ ሊረበክ ለልብስህ ልክ አድርግለት ለጌታ ፍራቻ ያኑር አሉ ሰይድና ዑመር። ያ እኽዋን ደምና ወተት ተቀላቅሎ ከሰውነታቸው እየፈሰሰ አምር ቢልማዕሩፍ ነህይ አኒል ሙንከር አለቀቁም ዑመር። ይሄን ተናገሩት። ከዛ በኋላ መጣ ሰይድና ዑመርን ኢብኑ አባስ መጣላቸው። ኢብኑ አባስ መጣና ሰይድና ዑመር ያለቅሳሉ ወይም ደግሞ የለቅሶ ድምጽ ያሰማሉ። አብሽር ያ ዑመር አላቸው። ማተ ረሱሉላህ ወሁወ ራዲን አንክ ومات خليفة رسول الله أبو بكر وهو راض عنك فأبشروا بالجنة አሏቸው። ነብዩ ወደውህ ሞቱ፣ ነብዩ አፍቅረውህ ሞቱ፣ አቡ በከር ወደውህ ሞቱ። يعني أبشر بالجنة አሏቸው። በጀነት አብሽር ሲሏቸው ያ ኢብኑ አባስ ሌላ ነገር አልፈልግም እችን ቃል ብቻ ድገምልኝ ይሉ ነበር ሰይድና ዑመር። አሁንም ነገሩ በረታ። ሰይድና ዑመር ወደ ሞት እየተጠጉ እንደሆነ ሲያውቁት ምን አሉ? ደይን አለባቸው ሰይድና ዑመር 30,000 ዲናር ደይን እዳ ነበረባቸው። ለቤት ንብረታቸው ያሉት
ቤት የገነቡበት ቤታቸውን ቁስ ያሟሉበት ወይም ደግሞ ለቤቶቻቸው ያዋሉት አልነበረም ላ والله የሰይድና ዑመር ቤት የሚታወቅ ነው ባዶ ነበር ሐያታቸውን ያሳለፉት የሚቀይሩት እንኳን ልብስ ሳይኖራቸው ነው ሰይድና ዑመር አብዱላህ ኢብኑ አምር ኢብኑ አልዓስ ሲናገር ምን ይላል አንድ ቀን ጁምዓ ሶላት ኹጥባ ሰይድና ዑመር ዘግይተው መጡ ይላል ሶላት ኹጥባ ላይ ዘግይተው መጡና ሚንበር ላይ ወጥተው መጀመሪያ የተናገሩት ነገር ምን ነበር ሰይድና ዑመር ሳሚሁን ያሉ ይቅርታ አድርጉልኝ ሰዓት ዘገየሁባችሁ والله ያለኝ ልብስ አንድ ልብስ ነው እሱን ልብስ ለጁምዓ ብያጥቤው ሳይደርቅ ሊቀርቶ ነው የዘገየሁት አሉ ሰይድና ዑመር ረዲየላሁ ዐንሁ እሱንም ስመለከተው ይላል አምር ኢብኑ አልዓስ 13 ቦታ በቆዳና በጨርቅ የተጣፈ ነበር ይላል አላህ ስራቸው እንደላቸው ነው ዑመር ለሐያታቸው ለቤታቸው አይደለም ያደረጉት ፈሪ ነበሩ ገንዘብ ካገኙ ወዲያውኑ ለኸይር ስራ ያውሉታል ገንዘብ ካገኙ ወዲያው ለኸይር ይሰጡታል አንድ ጊዜ ዑመር መስጊድ ላይ ቆመው አንድ ሰው መጣላቸው ምን አላቸው አራቢ ነው የገጠር ሰው ነው የገጠር ሰዎች አንድ ነገር ሲገልጹ በግጥም ነውና ምን አላቸው ያ ዑመር الخير جزيت الجنه اقتل بناتي وامهن اقسم بالله لا تفعلن አላቸው አንተ ኸይረኛው ዑመር ሆይ አላቸው ሰይድና ዑመርን اقتل بناتي وامهن ሴት ልጆችንና ሚስቴን የሚለብሱት አጥተዋልና አልብሳቸው አሉት اقسم بالله لا تفعلن بالله من الله ደግሞ እንደምታረጉት እርግጠኛ ነኝ ይላቸዋል ሰይድና ዑመር ይሄን ሲላቸው ሰይድና ዑመር ባላረግስ አላቸው ባላረግስ ሲሉት ለአምዲና ኢላ በይቲ ወደ ቤት ይሄዳለሁ አላቸው ወደ ቤት ከሄድክስ ምን ይከተላል ሲላቸው የውመል ቂያማ የጀነት ሰዎች ወደ ጀነት የጀሃነም ሰዎች ወደ ጀሃነም ሲባል ያው የምታገኘውን ታገኛለህ ሲላቸው አለቀሱ ሰይድና ዑመር ረዲየላሁ ዐንሁ ቀጥታ ወዴት ነው የሮጡት ወደ ቤታቸው ሄዱና ቤት ልብስ ካላችሁ ብለው ጠየቁ ቤቱ ውስጥ ትርፍ ልብስ የለም ቁም ሳጥን የለም ሻንጣ የለም የተቀመጠ ልብስ የለም ሁሉም ያለው አንዳንድ ልብስ ነው ቤቱ ውስጥ ያለው ሰው ሰይድና ዑመር የላቸውም መጡ ተንደርድረው መጡና ምን አደረጉ የለበሱትን ድር ከላይ ካብቸውን አወለቁና ምናልባት የጀነት ሰዎች ወደ ጀነት የጀሃነም ሰዎች ወደ ጀሃነም ሲባል አላህ ከጀነቶቹ ቢያረገኝ ነበር ሰይድና ዑመር አላህ ስራቸው እንደለቱና እንኳን አይደለም ሌላውን ሰው ይሄ የገደላቸው አቡል ኡል አልመጁሳ ዑመር ነፈቃ የሚያደርጉለት ሰው ነበር በሚገርም ሁኔታ ዑመር ገንዘብ የሚሰጡት ሰው ነበር የሚረዱት ሰው ነበር ግን ሰይድና ዑመርን ገደላቸው ኢዘን ደይን አለባቸው ዑመር ደይን አለብኝ ለሙስሊሞች ያዋሉት ደይን ነው ለሙስሊሞች ለችግር ጊዜ ያወጡት ገንዘብ ነው ማን ነው ይሄን ደይን የሚከፍለው ሲሉ ሰይድና ዑመር ሲጠይቁ የዑመር ቤተሰቦች ተነስተው እኛ እንከፍላለን አሉ አልহামዱሊላህ አሉ ሰይድና ዑመር አላህ ስራቸው እንደላቸውና ቀጥሎ እንግዲህ ሰይድና ዑመር አሁንም ሞት እንደቀረበ ሳቁ ቀጥሎ የጠየቁት ነገር ምንድን ነበር እናታችን አይሻ ላይ መልእክት ላኩ ለምን ነብዩ ሰለላሁ ዐለይሂ ወሰለም የተቀበሩት እናታችን አይሻ ቤት ወይም እናታችን አይሻ ፍራሽ ላይ ወይም እናታችን አይሻ መኝታ ላይ ነው እዛው ሞቱበት ለምን ነብይ ከሞተበት ቦታ ስለማይንቀሳቀስ እዛው እንዲቀበሩ ተደርጓል ቀጥሎ ሰይድና አቡበከር ሲዲቅ ሲሞቱ ከነብዩ ሰለላሁ ዐለይሂ ወሰለም ጎን ነው አቡበከር የተቀበሩት እናታችን አይሻ ምን ብለው ተናግረው ነበር والله ይላሉ እናታችን አይሻ ከአባቴና ከባሌ ጎን እንድትቀብሩ ብለው ወስያ ተናግረዋል ዑመር የሚያቃሉ ሞት ሲመጣባቸው አይሻ ላኩባቸው ያ አይሻ ምናልባት ብትፈቅጂ ምናልባት እሺ ብትይ ከጓደኞች አጠገብ ብቀበር ከአቡበከርና ከነብዩ አጠገብ ብቀበር ብትፈቅጂልኝ ብላችሁ ጠይቁልኝ አሉ ዑመር ረዲየላሁ ዐንሁ ዑመር ሱሐባዎችን ቀብር ቦታ ሲያስፈቅዱ ሲልኩ ግን ምን ነበር ያሉት አይሻን ሂዳችሁ ስትነግሯት አደራችሁን አሚር አልሙእሚኒን ብለሽ እንዳትሏት አሚር አልሙእሚን ከተባለች ትእዛዝ ነው ብላ የአሚር ትእዛዝ ለማክበር ብላ እንዳታደርገው ዑመር ነው ብላችሁ በሏት ነበር ያሉት ሰይድና ዑመር እናታችን አይሻ መልእክት ሲደርሳቸው والله ያ ዑመር አገኘሁ ነው ያሉት ዛሬ አገኘሁ ላንተ ኸይር መዋል የምፈልገው ነገር ነበር ኢዘን ቦታዬን አሰልፌ ላንተ ሰጥቻለሁ አላቸው ሰይድና ዑመር ተደሰቱ የኸበር ሲመጣላቸው ለሁለተኛም ጊዜ አረጋገጡ ይባላል ኢዘን መጨረሻ ላይ የተከሰተው ነገር ምንድነው መጨረሻ ላይ የታየው ነገር ዑመር ሞቱ የመጨረሻ ሲቀርባቸው ምን አሉ اجعلوا خدي في التراب ነበር የዑመር ቀውል يعني ከተኙበት ፍራሽ ላይ እንዲያነሷቸው ጠየቁ አንስታችሁ ጉንጬን አፈር ላይ ያስተኙታሉ ረሱል ሰይድና ዑመር لعل رب عمر أن يرحم عمر ነበር ያሉ ሰይድና ዑመር ረዲየላሁ ዐንሁ ምናልባት የዑመር ጌታ ለዑመር ቢያዝንለት ከፍራሽ አንሱና ጉንጬን አፈር ላይ ያስተኙታሉ ሰይድና ዑመር ረዲየላሁ ዐንሁ ዑመር ሰግተዋል ዑመር ፈርተዋል አላህ አይምረኝም የሚል ጭንቀት በልባቸው ውስጥ አድሯል ፈክሩ እንግዲህ እነዛ የትልልቅ ሰዎች ቦታ ደረጃ ምን እንደነበር ለመጨረሻቸው ለሁስና ختامቸው ምን ያህል ይጨነቁ እንደነበር የሚያሳየን ነው ኢዘን በዚሁ ሰይድና ዑመር ወደ አኺራ ተሻገሩ ወይ ሞቱ በሶስተኛ ወይም በአራተኛ ደረጃ አላህ አማማታቸውን ከሰመረላቸው ሰዎች አሁንም የነብዩ ምትክ የነበሩት የሙስሊሞች ሙአሚር አልሙእሚን የነበሩት ሶስተኛው ኸሊፋ ሰይድና ዑስማን ኢብኑ አፋን ናቸው
ሰይድና ዑመር 10 ዓመት ከ6 ወር አስተዳድረው አለፉ። ሰይድና ዑስማን ኢብኑ አፋን 12 ዓመታቶችን ነው ሙስሊሞችን የመሩት አሚር አልሙእሚኒን ነው። ሰይድና ዑስማን በምድር ላይ ከነበሩ ሀብታሞች ትልቁ ሰው ነበሩ። ሰይድና ዑስማን የመለኩት ገንዘብ በአሁኑ ሰዓት የለም እስከመባል ደረጃ ይባላል። ግን ሀያታቸው ብዙ ነበር ያለፈው ሰይድና ዑስማን ኢብኑ አፋን ለነብዩ ሰለላሁ ዐለይሂ ወሰለም ቃል እየተገባላቸው ገንዘባችን ጀይሽ አልኡስራን ጀህዝ ሲያደርጉ ማነው ጀይሽ አልኡስራን የሚያዘጋጀው ሲሉ ገንዘባቸውን ሲሰጣ ማነው ቢዕረሩም የሩም ውሃ ሙስሊሞች መዲና ሲገቡ የውሃ እጥረት ነበር። ሁለት የውሃ ቦታ ነበር ያለውና አንዱ የውሃ ቦታ የይሁዲ ነው። ይሁዲው ቢዕረሩም ሩም የምትባል ጉድጓድ አለችውና ለሙስሊሞች ገንዘብ በከፍተኛ ገንዘብ እያስከፈላቸው ነው ውሃ የሚገዛላቸው። ሰይድና ዑስማን ግማሹን ገዙት። ነብዩ ምንድን ነበር የተናገሩት? من الذي يشتري بئر الروم فيكون له بئر في الجنة بئر الروم ገዝቶ ጀነት ላይ የውሃ ጉድጓድ እንዲኖረው የሚፈልግ ማን ነው አሉ። ሰይድና ዑስማን ገዙት። በምንድነው የገዙት? ስንት ሸጥልኛለህ ሲሉት 25000 ዲርሃም አላቸው። በ12000 ግማሹን ገዙትና ምን አደረጉ? ሰይድና ዑስማን ግማሹን ብቻ ሸጠላቸው። አንድ ቀን እሳቸው ያጠጣሉ፣ አንድ ቀን እሱ ያጠጣል። ኢዘን ሙስሊሞችን ሁሉ ምን አደረጉ? ሰይድና ዑስማን በሳቸው ተራቀን በሳቸው ቀን ሰው ሁሉ ቃውን እንዲሞላ የሚያጠጣውን እንዲያጠጣ ያደርጉታል። በሱ ተራ የሚገዛለት ወይ ሙሐመድ የሚገዛው ሲያጣ ለሰይድና ዑስማን ጠቅሎ ሸጠላቸው። ይሄን ያደረጉት ሰሃቢ ናቸው። ብዙ መልካም ስራዎች አሏቸው። በሰይድና ዑስማን ዘመን ፍትህ የሰፈነበት ሙስሊሞች የበለጠ ሀብትና ተረፍ ምቾት የሞላበት ወቅት ነበር። ለዚህ ምን ይባል ነበር? ሰይድና ዑስማን በሚያስተዳድሩበት ዘመን ገንዘብ ከሚሰጠው በተጨማሪ ሐያ አለ ሰመን ሐያ አለ አልአሰል እየተባለ ነጋሪ ይነገር ነበር። በየጎዳናው እየተዞረ ማር ሊሰጥ ነው ማር የሚፈልግ ይውጣ ይባላል። ቅቤ ሊታደል ነው ቅቤ የሚፈልግ ይውጣ ይባል ነበር በሰይድና ዑስማን ዘመን። ልክ 10 ዓመት ከሞላ በኋላ ከ10 ዓመት በኋላ ሰብዕዮች እና አብዱላህ ኢብኑ ሰብዕ ለይሁዲ ነዓለቱላህ ዐለይህ በፈጠሩት ፊትና እንግዲህ የእስልምና ፊትና መሰረት የእስልምና የኺላፍ መሰረት የእስልምና የልዩነት መሰረት የተፈጠረችው ከዑስማን ሞት ጋር ተያይዞ ነው። በዑስማን ሞት የተከፈተው በር ነው እስካሁን ድረስ ያልተዘጋ ይላሉ ዑለማው ኢስላም። ሰይድና ዑስማንን ለመገደያ ምክንያት የሆነው ፊትና 2 ዓመት ዘገየ፣ 2 ዓመት ቆየ፣ 2 ዓመት ፊትናው ተነሳ። ሰብዕዮች ብዙ ፊትና ይዘው መጡ። ብዙ ነገር በዑስማን ላይ ኢክቲሃም አደረጉ። ዑስማንን በብዙ ነገር ጠረጠሯቸው ወይም በብዙ ነገር አሟቸው። አንድ በሰይድና ዑስማን ጊዜ ነው 2 አዛን ጁምዓ ቀን የተጀመረው። ነብዩ ያልሰሩትን ሰራሩ። ሰይድና ዑስማን ግን ሰው እየተሳለፈ እየተዳከመ ሲመጣ ሰዓቱ ሳይደርስ ልክ እንዳሁኑ 6 ሰዓት ተኩልና 6 ለ7 ሩብ ጉዳይ ሳይሆን አዛን የሚታዘነው ቀደም ብሎ ከ2 ሰዓት በፊት ገበያ ላይ ሰው ለጁምዓ መሆኑን ለማስታወስ አዛን ይታዘን ነበር። ሁለተኛ ሰይድና ዑስማን ኢብኑ አፋን ነብዩ ኹጥባ የሚያደርጉት 3ኛው ደረጃ ሚንበር ላይ ነበር። አቡበከር ሲመጡ ለነብዩ ኢህትራም ብለው 2ኛው ደረጃ ላይ ወረዱ። ሰይድና ዑመር ሲመጡ ለአቡበከርና ለነብዩ ኢህትራም ብለው መጨረሻዋ ደረጃ ላይ ወጡ። ሰይድና ዑስማን ያላቸው አማራጭ ምንድነው? መሬት ላይ መውረድ ነው። ይሄ ማለት የነብዩን ሱና ማጥፋት ነውና ተመልሰው ላይ ወጡ። ሲወጡ ምን አሉ? ለፊትናው በር የተነሱበት ተመልከቱ። ነብዩ አቡበከርና ዑመር ያከበሩትን መድረክ ያኒ ዑስማን ደፈረው ነበር ረዲየላሁ ዐንሁ። ሌሎችም በቁርአን ላይ የተነሳውን ፊትና ቁርአን እንዲሰበሰብና ቁርአን እንዲቃጠል አድርገዋል። ሌሎች እትመቶች ሁሉ እንዲቃጠሉ ከዋናው ከናታችን ሐፍሳ እጅ ከነበረው ኮፒ ብቻ አንስተው እንዲጻፍ ያደረጉት ሰይድና ዑስማን ሌሎችን ቁርአን አቃጠሉ። ያን ማድረጋቸው ቁርአን አቃጠለ ተባሉ። እሳቸው ኡማው እንዳይላይ ቁርአን ላይ በተሰነሳው ፊትና ለመጠበቅ ነበር ያደረጉት። ሌሎችም ችግሮች ተፈጠሩ። ብዙ ናቸው። ከ10 በላይ ምክንያቶች አሉ። እነዚህ ምክንያቶች ይዘው የፊትና መነሻ በር አደረጓቸው ሰብዕዮች። በዚህ ሰዓት ላይ ነው እንግዲህ ሰይድና ዑስማን ለመገደል የበቁት። ሰይድና ዑስማንን ለመግደል ከበቧቸው ቤታቸውን። ይገሏቸው ሲከባቸው ሰይድና አሊ መጣላቸው። ያ አሚር አልሙእሚኒን እዘዘንና እንጋደላቸው እነዚህን ሰዎች አሉ። ሰይድና ዑስማን ወላሂ በኔ ምክንያት የሙስሊም ደም አይፈስም አሉ ረዲየላሁ ዐንሁ። ጦልሃ ብን ዑበይድላህ መጡ ጠየቁ፣ መልሳቸው ነበር። ዙበይር ብን አዋም መጣ ጠየቁ፣ መልሳቸው ነበር። ሶስቱም የሙስሊም ታላላቅ የጦር መሪዎች ናቸው። ሰይድና ዑስማን ግን በኔ ምክንያት የሙስሊም ደም አይፈስም ነበር ያሉት። ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ቤታቸው ተቀምጠው ይላሉ እናታችን አይሻ ቤታቸው ውስጥ የሆነች ጉድጓድ ነገር አለች። እዛ ላይ ተቀምጠው ሰው እንዳይገባ ራሃ ሆነው ዘና ብለው ነበር የተቀመጡት። እዚህም በር ላይ ዘብ ጠባቂ አቡ ሙሳ አልአሽዓሪን አቁመውታል። ዑመር መጣ፣ አቡበከር መጣና ሲያስፈቅድ ቆይ ልጠይቅልህ ነብዩን አላቸው። ያ ረሱላህ አቡበከር መጥቷል ልግባ ይላል ሲላቸው አስገባው የጀነት መሆኑንም አበስረው አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ዑመር መጥቷል ይጠይቃል ልግባ ይላል ሲላቸው አስገባው የጀነት መሆኑንም ንገረው አሉ ረሱላህ ሰለላሁ ዐለይሂ ወሰለም። አቡበከር መጣና በቀኛቸው ተቀመጠ። ዑመር መጣና በግራቸው ተቀመጠ። ሶስተኛ ዑስማን መጥቷል አስገባው ሲላቸው አስገባው
የጀነት መሆኑንም ንገረው ኢልበሉ ኢላ البلوى التي تصيبه ያቺ ፈተና ግን እንደምትደርስበት ንገረው አሉ ረሱል ሰለላሁ ዐለይሂ ወሰለም ረሱል ምንድነው ያሉት ያ ዑስማን ወደፊት ሰዎች ይመጣሉ ቀሚስህን ሊያወልቋት ይፈልጋሉ እኔን እስክትገናኝ ድረስ እንዳታወልቃት ነው ያሉት ረሱል ስልጣንን ሊነጥቁ ይመጡ ሰዎች አሉ እንዳትሰጣቸው ነው ያሉት ሰይድና ዑስማን ለዚህ ነው ስልጣን ወደው አይደለም የተቀመጡት ነብዩ ግን እቺን ቀሚስን እንዳታወልቅ ስላሏቸው የነብዩን ቃል ለመጠበቅ ሲሉ ነበር والله የተቀመጡት ከዛ ውጭ አልተዋጓቸው አልተጋደሏቸው አልመቷቸው መንበር ላይ ከለከሏቸው ኹጥባ እንዳያደርጉ ያኒ ሰይድና ዑስማን ውሃ ተከለከሉ የሚጠጡት ውሃ ነብዩ ጀነት ውሃ ጉድጓድ ያለ የተባልኩት ነው ነበርኩኝ ዛሬም መጠጣው ውሃ ልከልከል ይያሉ ሲያለቅሱ መስጊድ የነበረው ሰው ሁሉ ነበር ያስለቀሱት ሰይድና ዑስማን ለሰይድና ዑስማን የሚጠጣው ውሃ እማሃቱል ሙእሚኒን የነብዩ ሚስቶች ነበሩ ይዘውላቸው የሚገቡት إذن እንዲህ ሆነ ፈተናው ጠነከረ ወይም ፈተናው በረታ ሰይድና ዑስማን አሁንም ሊገደሉ ወሸክ ሆነ እየቀረበ መጣ ጦርነት እንዳይነሳዘዋል እና አሊ አማራጭ አልነበራቸውም ያደረጉት ነገር ምን ነበር አሊ ሐሰንና ሁሴንን ዙበይርን ልጆቹን አብዱላህና እና ኡርዋን እና ጦላሃም ልጆቻቸውን ሰይድና ዑስማን እንዲጠብቁ በር ላይ ያደረጓቸው ሰይድና ዑስማንን እነዚህ ያኒ ድንበር አላፊዎች ገብተው እንዳይገሏቸው ሰይድና ዑስማን ለቁርአን በጣም አፍቃሪ የነበሩ ሱሐቢ ናቸው ቁርአንን በጣም የሚወዱ ሱሐቢ ናቸው ልክ ቅድም የነገርኳችሁ ሐዲስ ላይ በጣም የሚገርም ነገር ተከሰተ ነብዩ ፍቀድለት ይግባ ሲሉት ገባና አቡበከር በዚህ ተቀምጧል ዑመር በዚህ ተቀምጧል ሁለቱም ቦታ ስለተያዘ የት ይቀመጡ ቦታዋ ለሁለት ሰው ብቻ ነው የምትበቃው ሰይድና ዑስማን ከፊት ለፊት ተቀመጡ ዑለማዎች ምን ይላሉ መሰላችሁ የዑስማንን ሞትና የዑስማንን ቀብር ምልክት የሚያሳይ ነው ይላሉ አንድ የዑስማን አገዳደል መለየቱን ሁለት አቡበከርና ዑመር ከነብዩ ጎን የተቀበሩት ዑስማን ግን በቂ ነው የተቀበሩት ያን የሚያሳይ ነው ይላሉ ራሱ ቦታ አቀማመጣቸው የነበረው ኢዘን ሰይድና ዑስማን ተከበቡ በጣም ባስከፊ ሁኔታ ወረሯቸው ከበቧቸው ይገሏቸው መጡ የዚህ ሰዓት ላይ አማራጭ አልነበራቸው አንድ ቀን ሰኞ ዕለት ነው ሰይድና ዑስማን ኢብኑ አፋን ነብዩና አቡበከርን በህልም ያዩዋቸው ይላሉ ሰይድና ዑስማን አፋን ለሚስታቸው ሲናገሩ ነብዩን በህልም ያዩዋቸው يا عثمان صوم اليوم فتفطر معنا على رسول الله ዛሬ ጾምና እኛ ጋር ታፈጥራለህ አሉኝ ይላሉ ሰይድና ዑስማን ሰኞ ቀን ጾሙ ቁርአን እየቀሩ ነው ማታ ላይ መግሪብ ሰዓት እየደረሰ ነገሩ ሲጠና የሰይድና ዑስማን ፊት ምን አሉ መሰላችሁ ያ አሚር አልሙእሚኒን አሏቸው እነዚህ ሰዎች አንተን ሊገሉ ወስነዋል ሊገሉ ከበውሃል እውነት እነዚህ ሰዎች ሙስሊሞች ከሆኑ እኔ ለነሱ አጅነብያቸው ነኝና ከዚህ ቦታ እንዲርቁ ጸጉሬን ገልጬ ልውጣባቸው ደንግጠው እንዲሸሹ ሲጥሏቸው ሰይድና ዑስማን ምን እንዳሉ ታውቃላችሁ ወላሂ ያሉ አይደለም ሙሉ ጸጉርሽን ቀርቶ አንዲት የጸጉር ዘለላሽ ወጣ ታይታ አላህ ፊት ከምትጠየቅ ሞትን እመርጣለሁ አሉ ሰይድና ዑስማን ኢብኑ አፋን ረዲየላሁ ዐንሁ ከዚያ እንግዲህ ቁርአን እየተቀራ ማሲያ ማስጠራ ሰዓት ደርሷል አፍጥሩ ሲባሉ አላፈጥርም አሉ ለምን ነብዩ እኛ ጋር ታፈጥራለህ ብለውኛል አሉ ሰይድና ዑስማን ኢብኑ አፋን በዚህው ቅጽበት ነው ጣራውን ሰብረው ገቡ ይባላል ልጆች ጠባቂ ስለነበሩ ጣራውን ሰበሩ ገቡና መጀመሪያ ሰይድና ዑስማን ቀኝ እጃቸውን ነው የቆረጡት መሐመድ ኢብኑ አቡበከር ልጅ በጦር በዚህ በግድያው ላይ ተሳታፊ ነበር አያቅም ፊትናው በከፍተኛ ደረጃ ነው የተሰራው ብዙ ሱሐባዎችን አንቀሳቅሷል መጥቶ ጺማቸውን ሲይዛቸው والله يا محمد አሉ ሰይድና ዑስማን አባቴ እንኳን እቺን ጺሜን ሊይዛት ቀርቶ ያ ፍራት ነበር ሲሉት ወዲያውኑ ደንግጦ ለቆ ወጣ ይባላል መሐመድ አቡበከር እዛ ግድያ ላይ ሳይሳተፍ ከዚያ ገብተው ቀኝ እጃቸውን ሲቆርጧቸው ሰይድና ዑስማን ምን አሉ መሰላችሁ ቁርአን እየቀሩ ነው اللهم اشهد قطعت يد اليمنى الذي لأول مرة دونت سورة القاف ጌታዬ ሸሃዳ ምስክርሁን ቀኝ እጄን ቆረጧት ለመጀመሪያ ጊዜ ሱረቱል ቃፍን የጻፈችውን እጄን አሉ ሰይድና ዑስማን ምን ያሉ ሱረቱል ቃፍ ስትወርድ ነብዩ ሁኔታ ላይ ተኝተው እኔ ነበርኩ የጻፍኳት ይላሉ አላህ ስራቸው እንደላቸውና ከዚያ በኋላ ሰይድና ዑስማንን አንገታቸውን ቆረጧቸው ደሙ ቁርአን ላይ ፈሰሰ ቁርአን አያቱን ሱረቱል በቀራ ላይ ምን የሚለው አያት ላይ ነበር የተፈሰሰው فسيكفيكهم الله وهو السميع العليم من القرآن ምዕራፍ ላይ ነበር የፈሰሰው አላህ ስራቸው እንደላቸውና ምን ይላል አያቱ فسيكفيكهم الله ابشر الله በቂ ነው የሚላቸው አላህ Subhanahu Wa Ta'ala وهو السميع العليم ይሄ ጌታ ደግሞ ሰሚና ተመልካች ጌታ ነው አብሽር ያ ዑስማን የሚሄደውና እየተደረገ ያለው ነገር እያየን እየሰማን ነው የሚላቸው አላህ Subhanahu Wa Ta'ala ሰይድና ዑስማን በአድል በፍትህ በመልካም ነገር ሙስሊሙን አስተዳድረው መርተው ያኒ ተገደሉ በሰይድና ዑስማን ግድያ የተከፈተው ፍትና እስካሁን ሰዓት ላይ ሙስሊሞችን ላይ አይቶ ይገኛል ሰይድና ዑስማን በዚህ አይነት ተገደሉ
በአራተኛ ደረጃ አላህ አማማታቸውን ካሳመረላቸው ሰዎች ውስጥ አሁንም ከኹለፋኡ ራሺዲን ሰይድና አሊ ኢብኑ አቡ ጣሊብ አሊ ኢብኑ አቡ ጣሊብ እንደምታውቁት ነብዩ አንተ ቢመንዚሊ ሃሩን ለሙሳ አንተ ለኔ ያለህ ደረጃ ሃሩን ለሙሳ እንዳለው ደረጃ ነው እሱ ነብይ ቢሆንም አንተ ነብይ ባትሆንም ብሏቸዋል ሰይድና አሊ ኢብኑ አቡ ጣሊብ አሊ ኢብኑ አቡ ጣሊብ ማለት ከልጅነታቸው ለእስልምና ማንነታቸውን አሳልፈው የሰጡ ሰሃቢ ናቸው ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ሲወጡ ምን ነበር ያደረጉት ጠላቶቻቸው ቤቱን ከበዋል ይገላቸው ቤቱን ዙሪያውን ይዘውታል የዚህ ሰዓት ላይ ምን ነበር ያደረጉት ረሱል ዝም ብለው ጥለው ከወጡ ስለሚያዩቸው ይከተሏቸዋል እንዳይከተሏቸው ቢያንስ ሳያዩ ቤት ውስጥ የተኛ ሰው መኖር ስላለበት መኝታው ላይ የሚተኛ ሰው አስፈለገ ለዚህ ትልቅ ፈተና የተመረጡት ማን ነበሩ አሊ ናቸው ነብዩ ምን አሉት ያ አሊ ነም ፍራሺ فتغطى غطاعي አሊ እኔ ፍራሽ ላይ ተኛሏቸው የኔን ብርድ ልብስ ልበስ አሉት ረሱል ሰለላሁ ዐለይሂ ወሰለም እኔም አለመኖሬን ካወቁ ስለሚከተሉኝ ልክ እንዳለው ሁለተኛ ምን ማለት ነው ይገሉህ ይመጣሉ ለሞት ራስን አዘጋጅ ተጠብቅ ነው አሊ ለዚህ ፈተና ሲመረጡ እድሜያቸው ስንት ነበር አላህ ስራቸው እንደላቸውና ያ ዓመት ወጣት ነበሩ ኢኽዋን እድሜያቸው 20 ነው ፈኩ አሊ ለሞት ተዘጋጅ ሲባሉ ያ ረሱላህ ሌላ አማራጭ እንጠቀም ያ ረሱላህ ሌላ ዘዴ እንፍጠር አላሉ መርሐባ ነበር ያሉት ሰይድና አሊ ኢብኑ አቡ ጣሊብ والله ይላሉ ሰይድና አሊ أصعب الوقت في الحياة በህይወቴ ካለፉት ጊዜያቶች ሁሉ ከባድ ጊዜ ያሳለፍኩት ነብዩ ፍራሽ ላይ ተኝቼ ያሳለፍኳት ጊዜ ነው ይላሉ ከደቂቃ ሞትን እየጠበቅኩ ያሳለፍኩባት ጊዜ ይላሉ አላህ ስራቸው እንደላቸውና ይሄን ስራ የሰሩ ወጣት ሰሃቢ ናቸው انا الذي سمتني ام الحيدره اكلهم بالصائي كيل الصندره በጀግንነት ተወዳዳሪ ያልነበራቸው እናቴ አንበሳ ብላ የጠራችኝ እኔ ነው ይላሉ ሰይድና አሊ ኢብኑ አቡ ጣሊብ አኪለሁም بالصائي كيل الصندره ይላሉ ልክ ስፍር እንደሚሰፈርበት የምስፍር ስፍር እንደሚሰፈረው የካፊርን አንገት የማስተካከለው ሊለኝ ነበር ሰይድና አሊ ኢብኑ አቡ ጣሊብ አላህ ይወደደው ነብዩ የወደዱት ሱሐቢ ነው አሊ እንደሚታወቀው የተገደሉት በኸዋሪጆች ወይም ከእስልምና በፈነገጡ ግሩፖች ነው አብዱራህማን ኢብኑ ሙልጅም የሚባል ኸዋሪጅ ነው የገደላቸው ሰይድና አሊ ኢብኑ አቡ ጣሊብ አብዱራህማን ኢብኑ ሙልጅምና ሌሎች ሁለት ኸዋሪጆች ሐጅ ላይ ነው ሐጅ ላይ ቆመው በምድር ላይ ያሉ ራስ الكفر የኩፍር ባላባቶችን እንخلص እንጨርሳቸው ብለው የተነሱት እዚህ ላይ ነው እንግዲህ እስልምና ወይም እስልምና ምሁራኖች እስልምና ጥንቃቄ የሚፈልግ ዲን መሆኑን እስልምና بين التفريط والافراط وسطيه የመሐከለኛ ዲን መሆኑን ድንበር ከማለፍም ሆነ ከመቅረትም የጸዳ ዲን መሆኑን እስልምና ቢላህ አለይኩም አሊን ገሎ አላህ ጋር ጀነት መቃረብ የሚፈልግ ሰው ማን ነው ሙአዊያን ገሎ አላህ ጋር ጀነት መቃረብ የሚፈልግ ሰው ማን ነው አምር ብን አልዓስም ገሎ ጀነት መቃረብ የሚፈልግ ሰው ማን ነው እስልምናን ያልተረዳ ሰው ካልሆነ በስተቀር እነሱን እስልምናን ይዘናል ብለው አሊን ገሎ አላህ ጋር ጀነት መቃረብ ያላረጉ ነበር የተነሱት ኢዘን ሰይድና ረሱላህ ስለነዚህ ግሩፖች መምጣት ተናግረዋል እንደሚመጡ ወደፊት ቁርአን ሲቀሩ ቁርአናችሁን ያስጠሏችኋል ሶላት ሲሰግዱ ሶላታችሁን ትጠላላችሁ ጾማችሁ ከጾማችሁ ይበልጣል ነገር ግን ቁርአኑ ከጉሮሯቸው አይወርድም አሉ ረሱል ሰለላሁ ዐለይሂ ወሰለም ሸክላቸው ሱራቸው ውጫቸውን ስትመለከቱት ያ አላህ ኢባዳ ለዚህ ነው የእስልምና ምሁራኖች አንድ ሙስሊም ሁለት ነገሮችን ይዞ ካልተጓዘ ብዙ ጊዜ ለጥፋት ይዳረጋል ለአደጋ ይጋለጣል አንድ አቅለን ዘኪ ወቀልብን ተቅይ ይላሉ አእምሮውን ንቃት ያለውና በሰል አእምሮ ሁለተኛ አላህን የምትፈራ ልብ አንዱን ነጥሎ የያዘው ይጠፋል ሙዕተዚላዎች አእምሮአቸውን ብቻ ተጠቀሙና ጠፉ ኸዋሪጆች ደግሞ ልባቸውን ብቻ ተጠቀሙና ተቅዋን ይዘው አቅልን ሳይጠቀሙ አሊን ገለን ጀነት እንገባለን ብለው ተነሱ ኢኽዋን ኢዘን ሰይድና አሊ ኢብኑ አቡ ጣሊብ ለሊት ላይ ነው እንግዲህ የተገደሉት ለሱብሂ ሰላት ሰዎችን ሲቀሰቅሱ ሰይድና አሊ ምን ይሉ ነበር አላህ ስራቸውን ይወደድላቸውና በጣም አላህን ፈሪ ለመጨረሻቸው የሚሰጉ ነበር አንድ ሌሊቱን ቁመው አድረው ፈጅር ሊነጋ ሲል ዱዓ እያደረጉ ዱንያ በጣም ቀርባቸው ዱንያ በጣም ተከፍታላቸው ነበር ምን ይሉ ነበር ግን الدنيا غر غيري اشتقت الي والله طلقتك ثلاثا لا رجعت بعد لان سفرك قصير لان عمرك قصير وسفرك طويل قله الزاد وبعد السفر نبر سيدنا علي الله سلاته لنا دنيا እኔን ጓጓሽልኝ እኔን ፈለግሽኝ والله እኔ አልፈልግሽም ሌላ የሚፈልግሽ ጋር ሂዲ ሶስት ጊዜ ፈትቼሻለሁ መልስ የሌለው ፍቹ ነበር ሰይድና አሊ ኢብኑ አቡ ጣሊብ ምክንያቱም እድሜሽ አጭር ነው አደጋሽ ግን የከፋ ነው ወይ አልዩ ነበር ሰይድና አሊ የስንቅህ ማነስና የምትሄድበት አገር መራቅ እያሉ ያለቅሱ ነበር ረዲየላሁ ዐንሁ ለስንቃቸው ፈርተው ለሚሄዱበት አገር ተጨንቆ ነበር ያለፉት ኢዘን ሰይድና አሊ ኢብኑ አቡ ጣሊብ ተገደሉ ሰይድና አሊ ኢብኑ አቡ ጣሊብ ሲመቱ ወይም ሲገደሉ
ሲወጉ ወዲያው አልሞቱም። ሰይድና አሊ ብን አቡ ጣሊብ ማን የገደለኝ አሉ። እከሌ ነው አሏቸው። ተያዘ። እኔ ካልሞትኩ እንዳትገሉት አሉ። አድነን ፍትህን ጠብቁ አሉ ሰይድና አሊ ብን አቡ ጣሊብ። ከዚያ አሊ ተኝተው ያለ ምን ሰሙ መሰላችሁ? ረፋድ ሰዓት ላይ ያለ ወቅቱ አውራ ዶሮ ሲጮህ ሰሙ። እኔ ሰውት ዲክ የአውራ ዶሮ ድምፅ ያለ ወቅቱ ሲጮህ ሰማለሁኝና አውራ ዶሮ ደግሞ ዝም ብሎ አይጮህም። መላእክቶች ሲቀርቡ ያያሉ። ኢዘን መላእክቶች እየቀበረቡ ነውና ምግብ ሲያቀርቡላቸው ምግብ አልቀምስም ወላሂ ሆዴ ሙሉ ሆኖ አላህ ጋር አልገናኝም አሉ ሰይድና አሊ ብን አቡ ጣሊብ። خفف بطني ሆዴን ጎዶሎ አድርገውና አላህ ፊት ልቀርብ ሆዴ ሙሉ ሆኖ አላህ ጋር መገናኘትን አፍራለሁ ነበር ያሉ ሰይድና አሊ ብን አቡ ጣሊብ ረዲየላሁ ዐንሁ። እንደዚህ እንዳሉ ሰይድና አሊ ሞት ወሰዳቸው። እንግዲህ ከትልልቅ ሱሐባዎች ውስጥ እነዚህ አላህ መጨረሻቸውን ያሳመረላቸው ሰዎች ነበሩ። ከሌሎች ሱሐባዎች ውስጥ እንግዲህ ከወቅቱ አንፃር አንድ ሁለት ሱሐባዎችን ጠቅሳለን። አንደኛው ሰይድና ቢላል ብን ረባህ ቢላል አልሐበሽ። ቢላል ታቁታላችሁ፣ የቢላልን ደረጃ ታቁታላችሁ። ሰይድና ዑመር ስለ ቢላል ሲናገሩ አቡበከር ሰይዱና ፈአተቀ ሰይዱና ይላሉ። አቡበከር የበላያችን ነው፣ የበላያችን ቢላልን ከባርነት ነፃ ወጣ ይላሉ ሰይድና ዑመር ረዲየላሁ ዐንሁ። ቢላል እንግዲህ ሊሞቱ ሲሉ ሞት ሲቀርባቸው ሲደክሙ በሽታው ሲጠናባቸው አጠገባቸው ተቀምጣ ሚስታቸው ወይ ሑዝናይ ወይ ከርበታይ እያሉ ያለቅሱ ነበር። ወይ ሐዘኔ ወይ ትካዜ እያሉ ሲያለቅሱ ሰይድና ቢላል ምን ነበር መልሳቸው? لا تقولي وحزناي ولا تقولي وكربتاي قولي وفرحتا قد انسعلق الأحبة محمد وصحبه نبر بلال منف وي حزني وي تكاذي يالش أتالك سبين وي دستاي بين لمن نجا نبينا صحابة وشين سلم مجنانيو سيدنا بلال رجت أنياناتشو ندم مجنانيو رجت أنياناتشو بملكام صلاتشو نبيو غار ندم مجنانيو رجت أنيانا كذي يتشطروا للا ما انتاقن يالاتشو حذيفة بن اليماني سيدنا حذيفة يعني سر رسول الله يا نبي مسترنيا من يهل بيامنس ነው ነብዩ ምስጥራቸውን የሚነግሩት ሁዘይፋ ሊሞቱ ሲሉ ለሊት ላይ ደክመው አሟቸው ለሊት ላይ ነቁና ይባላል 10 ሰዓት አካባቢ ቤተሰቦቻቸውን ከመሳ ሰዓት ስንት ነው ብለው ጠየቁ። ለሱብሂ አንድ ሰዓት ይቀራዋል አሏቸው። በዚህ ሰዓት ምን አሉ? والله جاء الحبيب بعد غياب طويل شدال يا በጉጉትና በናፍቆት ሲጠበቅ የነበረው እንግዳ መጣሉ። ማን? መለከል መውት ያ ኢኽዋን በጉጉት ሲጠብቁትና ሲናፍቁት የነበረው እንግዳ መለከል መውት መጣሉ። ከዛ እጃቸውን ወደ ሰማይ ከፍ አድርጉና ሰይድና ሁዘይፋ አላህ ስራችን እንድላቸውና اللهم اني اسالك فجرها في الدنيا مساؤها في الاخره ጌታዬ ፈጅርን ዱንያ ላይ ዙሁርን አኺራ ላይ እንድታረገኝ ጠይቀሃለሁ ብለው ፈልገውት ተመኝተውት ወደ አኺራ ተሻገሩ። እነዚህ ሰዎች ስንመለከት አኺራቸውን አላህ ያሳምርላቸው መጨረሻቸው የተስተካከለላቸውና ጉዟቸው አምሮላቸው ስራቸው ተቀባይነት አግኝቶላቸው كما قال رسولنا صلى الله عليه وسلم انما الاعمال بالخواتم የስራዎች ውጤት የሚታየው በመጨረሻው ነው እንዳሉት መጨረሻቸው ተስተካክሎላቸው የሄዱ ሰዎች ናቸው። በዚህ ጎን ለጎን መጨረሻቸው አስከፊ ሆኖባቸው የተጓዙ ሰዎችም እናገኛለን። ይሄንንም የምንወስደው ከዛ አዋኢል ከመጀመሪያው ትውልድ ጋር ነው። መጨረሻቸው አስከፊ ሆነባቸው ጥንቃቄ እንድናደርግ ራሳችንን እንድንፈትሽ በዛሬ በያዝነው ኢማን ዛሬ በያዝነው ዕውቀት ዛሬ በያዝነው ኢልም እንዳንኮራ የበላይነት እንዳይሰማን ልክ የጀነት ካርድ እንደተሰጠው ሰው ራሳችንን አረጋግተን ሌሎችን እንዳናስወጣ ጥንቃቄ አድርገን እንድንጓዝ የሚያሳየን ነው። አንደኛ ዑበይዱላህ ብን ጀህሽ የሚባል ሱሐቢ ነበር። ዑበይዱላህ ብን ጀህሽ የእናታችን ረምላ ቢንት አቡ ሱፊያን ባለቤት ነበር። እስልምና የመጀመሪያው ስደት ሲታዘዝ ሙስሊሞች ለሐበሻ ወደ ስደት ሲመጡ ከተሰደሩ ሱሐባዎች ውስጥ አንዱ ነው ዑበይዱላህ ብን ጀህሽ። ከባለቤቱ ጋር ሀብት ንብረቱን ጥሎ ገንዘቡን ትቶ ለእስልምና ሲል ለዚህ ሪሳላ ሲል ወደ ሐበሻ መጣ። ኢኽዋን ነገሩ ግን የተለወጠው ሐበሻ ከመጣ በኋላ ነው። ሐበሻ ሲመጣ ያኒ የሚውላቸው ጓደኞች የሚያሳልፋቸው ሰዎች ካፊሮች ጋር መዋል ጀመረና አቂዳው እየተበለሸ አመለካከቱ እየተቀየረ እምነቱን ለመለወጥ ደረጃ ደረሰ። ኸምር መጠጣት ጀመረ። ኸምር መጠጥ ይጠጣ ጀመር። እናታችን ረምላ በጣም ደነገጠች፣ ማልቀስ ጀመረች። የዚህ ሰው የመስል ያሰጋት ያስፈራት ጀመር። በዚህም አላቆመም፣ በኸምር ብቻ አልቆመም። አሁንም እነዚህ ሰዎች የያዙት እምነት በጣም እየሳበ መጥቷልና እምነቴን ልለውጥ እፈልጋለሁ አላት። ልከፍር እፈልጋለሁ። የበለጠ ታለቅስ ጀመር፣ ግን የምታረገው ነገር በእጁ አልነበራትም። በዚህ እንዳለ ያለው ሳይቀር ከፈረ። فكروا يا إخوان كفر بكفر موته صحابي جليل يا نبي الصحابة مسلم الناس اللي تسدد حابت نبرتون طلوا يوطع سو كفرنا كفر موته هاي صلاتشو عقيبة يمجرشا قداي من هالكباد እንደሆነ ዛሬ اول الصف መሰለፊያ ያረጋጋም ዛሬ እኔ ኪታብ መቅራት ያረጋጋም ዛሬ ቁርአን ማሐፈዝ ያረጋጋም ዛሬ ዳዕዋ መድረክ ላይ መቀመጥ ያረጋጋም فكروا اخوات
ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም اللهم احسن ختامي ጌታዬ መጨረሻዬን አሳምርልኝ ያሉ ለመጨረሻቸው ሰግተው የተጓዙት ረሱሉና ሰለላሁ ዐለይሂ ወሰለም እኛ ላይ ግን የባህር ያለ ለመጨረሻችን ሰግተናል ወይስ እኛ ቃል ተገብቶልናል ጋራንት ተሰጥቶናል አላህ Subhanahu Wa Ta'ala ዋስትና ሰጥቶልናል ዛሬ አንዱን ሳከፍር አንዱን ሳሰለም አንዱን ሳስወጣ አንዱን ሳስገባ የፈለጉትን ደረጃ ስመድብ እኔ ማን ነው ለዚህ ቦታ የሰጠኝ ለዚህ ነበር መሐመድ ኢብኑ ዋሲ የሚባሉት የእስልምና ምሁር ሙሐዲስ ሲናገሩ ካለፉት ሰለፎቻችን والله لو لذنب رائحة ما قدر احد يجالسني ይላሉ ወንጀል የሚሸት በነበረ ከሽታው የተነሳ ኃይለኝነት የተነሳ አጠገቤ ሰው መቀመጥ አይችልም ነበር ይላሉ ኢኽዋን يعني ራሳቸውን ነበር የሚጠረጥሩት ራሳቸውን ነበር የሚሰጉት ኢማሙ ሻፊዒ ምን ነበር ረህመቱላህ ዐለይሂ احب الصالحين ولست منهم ይላሉ ሷሊሆችን መልካም ሰዎችን ወዳለው ከነሱ ባልሆንም ምናልባት እነሱን በመውደዴ አላህ ሸፋዓቸውን እንደወፍቀኝ ነበር አላህ ስራቸውን እንደላቸው ኢማሙ ሻፊዒ ሷሊህ አልሆኑ ማን ሊሆን ይችላል ብለን እናስባለን ነገር ግን ያስጨንቃል መጨረሻ ያሰጋል አሟሟታችን ሊያስፈራን ሊያስጨንቀን ይገባል ከዚህ ቀጥሎ አሁንም አሟሟታቸው አስከፊ ከነበሩት ሱሐባዎች ውስጥ አንድ ሱሐቢ كان يقاتل بشدة أو بشجاعة ጦርነት ላይ በኃይለኝነት በጣም በሚገርም ጀግንነት ይዋጋል ሱሐባዎች እንዴት አይነት ጀግና ነው እንዴት ነው የሚዋጋው ያሉ ሲገረሙ ነብዩ ይሄ ሰው የጀሃነም ነው አሉ ሱሐባዎች ደነገጡ ይሄ ሰው ካፍር እየተጋደለ እንደዚህ አይነት ሁኔታ ላይ እየተዋጋ እንዴት ነው የጀሃነም የሚባለው ብለው አንድ ሱሐቢ والله እኔ ጂሃድን ትቼ እሱ መከታተል ጀመርኩ ይላል አንዱ ካፍር ሲመጣ ሲገል አንዱ ጋር ሲዋጋ አንዱ ጋር ሲማታ ልክ መጨረሻ ላይ መቱት እጁን በኃይለኛ ሲጎዱት ሲመቱት ቆሰለ ቁስሉን መቋቋም አልቻለም ራሱን በሰይፍ ገደለ ፈኩ ኢኽዋን መጨረሻው የጀሃነም ነው ሌላ መጨረሻቸው ከተበላሸባቸው ሰዎች ውስጥ አሁንም አንድ ሱሐቢ ነበር ወጣት ሱሐቢ ነው አወላል እስላም ላይ በመጀመሪያው እስልምና ወቅት ላይ ሱረቱል በቀራና ሱረቱል ኢምራንን ሐፍዟል አወላል እስላም ላይ ሱረቱል በቀራና ሱረቱል ኢምራን የሐፈዘ ሰው እንደ ተአምር ነበር የሚታየው ካቲበል ወህይ ነው የነብዩ ወህይ ጸሐፊ ነው ወህይ የጻፈላቸው ቁርአንን ሐፍዞ ባለበት ሁኔታ ላይ ምን ተፈጠረ ይሄ ሰው ጓደኞቹ የማይሆኑ ሰዎች ሆኑና የሚውላቸው ሰዎች የተበላሹ ሆኑና ያኒ ዲኑን ቀየረ ከፈረ እንደገና ወደ ሽርክ ተመለሰ ኢኽዋን ቁርአን حافظ القرآن كاتب الوحي لرسول الله صلى الله عليه وسلم يا نبي وحي صحافي كفر مكسሩ ቢበቃው ጥሩ ነበር ኩፍሩ ራሱ ላይ ነበር የሚቀረው ነብዩን አዛ ያደርግ ጀመር ነብዩን ያንገላታ ጀመር ነብዩን يعني በስም ያጠፋ ጀመር ምን ይጀመር መሐመድ እኮ ሰለላሁ ዐለይሂ ወሰለም ወህይ ወርድልኛል ቁርአን ይለቀቅልኛል የሚለው ውሸቱን ነው እኔ ነበርኩም ጽፍለት እኔ ነበርኩም ነገረው ይላል አዛ ያደርግ ጀመር ረሱል ሰለላሁ ዐለይሂ ወሰለም የዚህ ሰዓት ነብዩ ዱዓ አደረጉበት اللهم اجعله آية ይህን ሰው ለሰዎች መማሪያ መቀጣጫ አድርጓል ረሱል ሰለላሁ ዐለይሂ ወሰለም ሞት አይቀርም በኩፍሩ ሞተ ሲሞት يعني ቀበሩት ነገሩ የተከሰተው ከቀብሩ በኋላ ነው ቀብረውት ሙሽሪኮቹ በሚቀጥለው ቀን በቀብር አጠገብ ሲያርፉ ጀናዛው ይጮቷል ደነገጡ ይሄ የመሐመድ ሰዎች ስራ ነው እነሱ ናቸው እንዲህ ያደረጋቸው እሱ እነሱን ስለተቃወማቸውና ጥልቅ ጉድጓድ ለሁለተኛ ጊዜ ቆፉና ይቀብሩታል አሁንም በሚቀጥለው ቀን ሲያርፉ ጀናዛው ወጥቷል አሁንም ጥልቅ ጉድጓድ ይቆፍሩና ይቀብሩታል ለሶስተኛም ጊዜ ጀናዛ ይወጣል ከዛ ምን ይላሉ ሶስተኛው ወጥቶ ሲያዩት يعني ይሄ ሰው ስራ አይደለም የአላህ ስራ ነው ይላሉ إذن بندت ነው ዋጋ ስለለው ጥለነው እንሂድ ይላል ኢኽዋን መሬት አልተቀበለችውም መሬት ተፋቸው መሬት እንኳን ልትቀበለችው አልቻለችም ውሻ ሲሸናበት ቀበሮ ሲጫወትበት በዱንያ ላይ እንደተዋርዶ አኺራ ላይ ምን ሊጠብቀው እንደሚችል ሰብት መጨረሻው አስከፊ ነበር ሰው ዲን ኑሯቸው አላህን ፈርተናል ብለው ይዘው እንዲሁ ደግሞ መጨረሻቸው ከተበላሸባቸው ሰሃቢ አንድ አቡ አብዱራህማን የሚባል ሰሃቢ ነበር ሐافظ القرآن ነው ሰሃባዎች ሩም እንደሚባል ቦታ ሄደው አንዲት ከተማ ወረው ያቺ ከተማ በጣም ታስቸግራቸዋለች ለመክፈት በጣም ህስም ምሽግ ያላት ነበርችና ከውጭ ሆነው ያቺን ከተማ እየተዋጉ ለአንድ ወራት ያክል ይቆያሉ አንድ ወራት ያክል ሲቆዩ እንግዲህ ከበው ሒሳር አድርገዋታል የሚወጣው የሚገባውን ሰው ያሉ የሚወጣው የሚገባውን ሰው ይመለከታሉ በዚህ መሃል አያ አቡ አብዱራህማን አንዲት ሴት ከዛ ከሩም ሰዎች ይወዳትና ይይዛትና ላገባሽ ፈልጋለሁ ላግባሽ ሲላት ጋብቻውን እስማማለሁ ነገር ግን እኔ እናንተ እምነታችን ይለያያል እኔ መሲህ ነኝ ክርስቲያን ነኝ አንተ ሙስሊም ነህ ከከፈርክ ክርስትናን ከተቀበልክ አገባሃለሁ ትላለች ሐافظ القرآن ነው ከፈራ ገባል እዛው ቀረ ሱሐባዎች ተመልሰው ይሄ በሌላ ጊዜ ሱሐባዎች ለሌላ ጦርነት በዛ ሲያልፉ እሱ የሚያስታውሱ ሰዎች ምን አሉ
አቡ አብዱራህማን እኮ እዚህ ቦታ ላይ ነው የከፍሮ የቀረው يعني በሐያት አለ ለምስኪን ጠይቀው ብለው ይጣሩ ጀመር ያ አቡ አብዱራህማን እያሉ ሲጮሁ በህስሙ ላይ ብቅ አለና ወጣላቸው በህይወት አለ አሉት ያ አቡ አብዱራህማን አሉት መክፈሩን ከፈርክ ያ የሐፈዝከው ቁርአን ሁሉ ይደረሳሉት والله የሐፈዝኩት ቁርአን ሁሉ ከአምሮ ያላህ አጥብቶታል አላቸው አንዲት የቁርአን አያት ብቻ ረሷትም አላቸው ምንድነው ያቺ ربما يود الذين كفروا لو كانوا مسلمين እነዛ ከሃዲያኖች ይመኛሉ ሙስሊም መሆንን የምትለው አያት ብቻ አልጠፋችኝም አላቸው አሁንም በልቡ ውስጥ ወደ እስልምና መመለስ ፍላጎት አለ ግን የለም አላህ ምን ይመልስላቸዋል እዚህ አያት ላይ ቀጥ ያደርግና እነዛ ከሃዲያኖች እስልምናን ይመለኛሉ ይላል ከዛ ምን ይላል ዘርሁም ያእኩሉ ወየተመተው ወይንሂሙ العمل فسوف يعلمون ይላል ያ መሐመድ ተዋቸው ይብሉ ይጠጡ ይደሰቱ በዱንያ ጥቅማ ጥቅም ይጠቀሙ አመል ተስፋ ያታላቸው فسوف يعلمون መጨረሻው ያገኙታል ነበር የአላህ Subhanahu Wa Ta'ala ወዕድ ان وعد الله حق الله ቃል ኪዳን የአላህ ቀጠሮ የማይቀር ሐቅ ነው የእኹት ኢማን إذن እነዚህን ሰዎች ስንመለከት ደግሞ መጨረሻቸው አስከፍቶ መጨረሻቸው ተበላሽቶ ይሄዱባቸው ናቸው إذن ከነዚህ ከሁለት ገጽታዎች ስንመለከት እኛ ከየትኞቹ ግሩፕ እንሆን ይሆን የዛሬው ወረሶፍ መሰለፋችን የዛሬ ሐለቃ ላይ መገኘታችን የዛሬ ኪታብ መቅራታችን የዛሬ ቁርአን ማሐፈዛችን ነገ ያወጣናል ብላችሁ ታስባላችሁ ያ ኢኽዋን يعني ይሄ ነገር ይጠብቀናል ብላችሁ ታስባላችሁ ላ والله ዱዓ ያስፈልገዋል አላህ ختامችን እንዲያሰምርልን መጨረሻችን እንዲያሰምርልን ለመጨረሻችን ልንሰጋለት ልንጨነቅለት ልንፈራለት ይገባል ዛሬ ግን የተያዘው ለመጨረሻ መፍራት ቀርቶ እኔ ያሳሰበኝ የሰዎች ጥፋት ነው እኔ ያሳሰበኝ የሰዎች ወንጀል ነው እኔ እንቅልፍ የነሳኝ የሰዎች መጥፎ ስራ ነው ሰዎችን ለማዳን ሳይሆን ለማስወጣት ነው ሩጫዬ ሰዎችን ለማቅረብ ሳይሆን ለማባረር ነው ጥረቴ ምን እየሰራን ነው ያለነው ያ እኹት ኢማን ምንድነው እያደረግን ያለነው ጥንቃቄ ይፈልጋል ይሄን ጥንቃቄ ይፈልጋል በጥንቃቄ እንያዘው إذن ራሳችንን እንፈትሽ መጨረሻችንን አላህን እንለምን የቻልነውን ስራ አቋም ኑሮን በአቋም ለመጓዝ ጥረት እናድርግ ያ ካልሆነ ግን አደጋው የከፋ መጨረሻችን አስከፊ ሆነ ሊሆንብን ስለሚችል ሁላችንም ከራሳችን ጋር እንነጋገር ሁላችንም ከራሳችን አህዋል ጋር እንፈትሽ ትናንት የነበርን ዛሬ የት ነው ያለነው ነገስ የት ነው የምንደርሰው እናውቀዋለን ሰው መቼም ከሚወደው ከሚያፈቅረው ከሚፈልገው ነገር ጋር ነው የሚወጡት ስንት ሰው ሙዚቃ እየሰማ حرام እየሰራ በሐራም ተሳፍሮ ለሐራም እየተጓዘ ወደ አኺራ ይሄዳል ያ ኢኽዋን إذن ሰው የሚወደው ጋር ነው የሚሄደው ምን ወደውን እንምረጥ ማንጋ መኖር እንዳለብን እንሰብ ማንጋ መሄድ እንዳለብን እንሰብ ሊያስጨንቀን ይገባል ማን ጋር ነው እንጓዘው ማን ጋር ነው የምሞተው ነብዩ كما قال رسول الله صلى الله عليه وسلم ሶባን ለተባለው ሱሐቢ ምንድነው ያሉት ረሱል ያ ረሱላህ አላቸው ኻዲማቸው የነብዩ አገልጋያቸው ነበር يعني አብረውት ይያሉ ላተወሰነ ቀን ነብዩን ሲያጣቸው يعني ሰውነቱ ከሳ ሰውነቱ ተወለገ ፊቱ ተለዋወጠ ነብዩ ሲያዩት ያ ሶባን هل أصابك شيء أدقى درسبه متبلو تشجرك مجيب عطاه من شجره في تساوط السنوت والله يا رسول الله يا مجيب يا متأت يليلوش نجر شجر يلا بينهم شجر أنت نهلك يا رسول الله أنتم يخدم كنوركني أهم فاطعه كأنكني لدنيا لعندك ألا ولد كان فاطعه تسمعني أنتم دار من لايتي إنكم سلسان يا رسول الله يا أنا ما ننتينك أيرو والله يا رسول الله يا دنيا هذا اللي عندما كأنكني يا آخر أصفرني على شو ዱንያ ላይ አብሬው ኑሬ አብሬው ልሄድ ይችላልው ነገር ግን አኺራ ላይ አንቱ ነብይ ነው እኔ አንድ ተራሰው ነኝ ጀነት እንኳን የመግባት እድል ቢኖርኝ አንቱ ጋር አልሆንምና ያኔ ያሳሰበኝ አላቸው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ምን ነበር ሰመልሳቸው አብሽር ያ ሶባን አይዞህ ሰው ከወደደው ጋር ነው የሚሆነው አሉት ረሱል ሰለላሁ ዐለይሂ ወሰለም ዘፋኝ አፍቅረሃል ዘፋኝ ጋር ትሆናለህ ያኔ ፊልም አክተር አፍቅረሃል ፊልም አክተር ጋር ትሆናለህ ወይም ካፍር አፍቅረሃል ካፍር ጋር ትኖራለህ ሙስሊም አፍቅረሃል ወንድምህን ወደሃል እስላምን አፍቅረሃል ነብዩን ወደሃል ነብዩ ጋር ትቀሰቀሳለህ إذن يا من تحبون رسول الله ነብዩን የምናፈቅር ነብዩን እንወዳለን የምንል ሰዎች መሐባችን የሐቂቃ መሐባችን ትክክለኛ መሐባ اتباع ነብዩ የሰሩትን ስራ ነብዩ ያዘዙትን መልእክት ነብዩ የሚፈልጉትን ነገር በማድረግ ሀያታችንን በማስተካከል የነብዩን ነህጅ እንከተል ነብዩን ከተከተልናቸው ነብዩ ከኛ ጋር ናቸው ነብዩ
አይለዩንም ወይም ደግሞ ነብዩን የውመል ቂያማ አናጣቸውም ነብዩ ሪሳላቸውን አስተላልፈዋል እኔን የሚወዱ ሰዎች እኔን የሚያፈቅሩ ሰዎች እኔን ይከተሉን ያሉት ረሱል ሰለላሁ ዐለይሂ ወሰለም ነህጃቸውን ተከትለን እንሂድ የነብዩ ጭንቀት ምን ነበር ያ ኢኽዋን የነብዩ ፍላጎት ምን ነበር የዚህ ኡማ ጥፋት የዚህ ኡማ ውድቀት የዚህ ኡማ ضلال ነበር ያስጨነቃቸው ዛሬ ሰው ከእስላም ርቆ ዛሬ ሙስሊሙ እየከፈረ ባለበት ሰዓት ላይ ይሄንን ሙስሊም ለማዳን ነበር የነብዩ ጥረት አላህ Subhanahu Wa Ta'ala فلعلك باخع نفسك الا يكونوا مؤمنين እነዚህ ሰዎች አላመኑም ወደ እስልምና አልመጡም ብለህ በስጋትና በጭንቀት ሞትን እንሰጋለሃለን ራስን እንዳታጠፋ እንሰጋለሃለን ነበር ያላቸው ዛሬ ግን እኛ የሰለመውን ወንድሜን መስጊድ የገባውን ወንድሜን እኔ ጠቦኛል ላውጣው እየተዘጋጀሁ ነው እኔ ቦታው ጨንቆኛል ላስፋፋው እየፈለኩ ነው ይሄ ዲን ሰፊ ነው ለሰዎች እንኖር የሰዎች ጭንቀት ያስጨንቀን የሙስሊሞች መጥፋት ያሳስበን ኢኽዋን ወንድሞቻችን እየጠፉ ነው በኩፍር አፈቀላጤዎች እየተጠለፉ ነው ከሃዲያኖች እየላፏቸው ነው ያሉት መስጊድ የነከለ መጠራቀሚያ ከሆነ ይቅር እየተባለ ነው ይዘን ለኛ መጨረሻ አምርልን ዘንዳ የሌሎች ወንድሞቻችን መጨረሻ አምርልን ዘንዳ እንጣር ነብያችን እንውደድ ነብያችን እናፍቀር የነብዩን ባህሪ እንከተል ነብዩን መውደድ ማለት ባህሪያቸውን መከተል ነበር የነብዩ ባህሪ ምን አይነት ባህሪ ነበር የነብዩ ሰለላሁ ዐለይሂ ወሰለም ተነግሯል ምን አይነት ምግባር ነበር ነብዩ አይደለም መስጊድ የገባውን ሰው ሊያባሩት ዝሙተኛውን አስወጥተውት ነበር ከመስጊድ ረሱል ሰለላሁ ዐለይሂ ወሰለም ያ ረሱላህ ሁብ ዚና ያላቸው እኮ ነው ዚናን እወዳለሁ ፍቀድልኝ ሲላቸው ሱሐባዎች ምን አይነት ደስታር ነው ሐራም የሆነ ነገር ፍቀድልኝ ብሎ የሚጠይቅ ብለው ሰይፍ ሲያነሱበት ወንድማችሁን ተውት ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ና ጎን የተቀመጥ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ዚና በእናትህ ቢሰራ ትወዳለህ አልወድም በእህትህ ቢሰራ ትወዳለህ አልወድም በአክስትህ ቢሰራ ትወዳለህ አልወድም ይዘን አንተ እኮ ሂደህ የምትሰራባቸው ዚና የምትሰራባቸው ሰዎች የሰው እናት የሰው አክስት የሰው እህት ናቸው አሉት ረሱል ሰለላሁ ዐለይሂ ወሰለም በራስ የጠላህ እንዴት በወንድሞች ትወዳለህ አሉት ወላሂ ይላል ከዛ ሰዓት ጀምሮ ነው ልብ ውስጥ እንደዚህ ላይ ተጠላ ያለኝ ይላል ረሱል ሰለላሁ ዐለይሂ ወሰለም ፈክሩ ነብያችን ሰለላሁ ዐለይሂ ወሰለም ኸምር እየጠጣ ረሱል ሰለላሁ ዐለይሂ ወሰለም ሷሃባ ነው ኸምር ይጠጣል ኸምር የጠጣ ሰው ይገረፋልና አንተ አራት ጊዜ ገርፈውታል ሷሃባዎች አንድ ጊዜ ጠጥቶ ሲመጣ አንተ ሰው ነብዩን አስቸገርክ ነብዩን አሰለችህ ነብዩን አጣብክ ብለው ረገሙት አላህ ይንዓለክ አላህ ከዝነቱ ያውጣ ሲሉት ነብዩ ምን ነበር ያሉት ቶሎ ብለው ወንድማችሁን አትርገሙት አሉ ረሱል ሰለላሁ ዐለይሂ ወሰለም አላህንና መልእክተኛውን ይወዳል ነበር ነብዩ ሰለላሁ ዐለይሂ ወሰለም ኸምር እየጠጣ አላህና መልእክተኛውን ይወዳል አትርገሙት አሉ ረሱል ሰለላሁ ዐለይሂ ወሰለም ኸምር የጠጣውን ሰዓት ትርገሙ ከተባል መስጊድ የገብተው ሱብሃንአላህ እያለ ቁርአን የቀራው ሰው ምንድነው የምንለው ያ ኢኽዋን هل هذا واقعنا ይሄ ነው የኛ ተጨባጭ ይሄ ነው የኛ አህዋል አሁን ያለንበት አህዋል ምንድነው እየሰራን ያለነው የመጨረሻው ሲያማረገው አላህ መጨረሻችን ሁላችን የሚያሳምርልና መጪው ረመዳን ነው ነብዩ ሰለላሁ ዐለይሂ ወሰለም በሐያታቸው የተመኙት በሐያታቸው ዱንያ ጋር መገናኘት የቆዩት ወይም ነብዩ ዱንያ ላይ መኖርን ብዙ ጊዜ ፈልገው አያውቁም ዱንያ ላይ መኖርን ብዙ ጊዜ ተመኝተው አያውቁም ቅድም እንዳልነው በል ረፊቅ ለዓላ ወደ መልካም ወዳጅ ወደ አላህ ለመገናኘት ፈልገዋል ዱንያ ላይ ለመኖር የተመኙት ለአንዲት ነገር ብቻ ነው ነብዩ ሰለላሁ ዐለይሂ ወሰለም ያቺን ረመዳን ጋር ለመገናኘት وليو نبر نبيو اللهم بارك لنا في رجب وشعبان وبلغنا رمضان إلى الرسول صلى الله عليه وسلم قتاي هوي يرجبنا الشعبان ور بركة رجلن رمضان أدرساني نبر رسول صلى الله عليه وسلم رمضان ودو رمضان فلقوا رمضان قام الجنان يتمنى فول الرسول دعاء سيدرقوا ينبروا أهون رجب حياة مستلا درسنال شعبان عندورنا كم مستقل يقرن رمضان زججت يفلقان زججتو يمجن زججت هذا اللم وعندما يجيب الجنار اللي مكفتو رمضان يرحب ورا يدلم رمضان يمجب ورا يدلم رمضان يمتط ورا يدلم رمضان يليلوش نجاراتوش كذي يدلم رمضان يا عبادة يا تقوى يا الله مكاربيا يا ملكان سرا مسراك أنهنا لذي رمضان للمزاجات يقبل رمضان من فسائز جديد يفلقال يا إخوة الإيمان من فسائز جديد رمضان يفلقوا كاهنو عند راسك من بطعم بمال مامد صوم بمابزات لمن أوله رحمة وأوسطه مغفرة وآخره إتق من النار يمجمّر وإذنات مهرتنا يهولتنيا ومغفرانو يزوستنيا وعتق من النار كجهنم من إطفاء موج أقزينو إذن بذوق جنيا قاعد نفتروا تشجر من دنو رمضان صوم الناس لمج رمضان يدرس بنا صوم سانلند رمضان يتقابلنا يمجمّر وتواصل قناتوش يصوم من لما بجاي يغونالو يان دايهون كهون راساتشن بإبادة الناس زجاج ولس إذن قال لنا وسط ግማሹ 20 ዓመት ጾሟል ግማሹ 30 ዓመት ጾሟል ግማሹ 10 ዓመት ጾሟል ግማሹ 5 ዓመት ጾሟል ምናልባት አላህ ፈቅዶለት የመጀመሪያ ዓመት ጾም ይኖራል ሁላችንም የመጀመሪያ ዓመት ጾም እንደምንጾም ራሳችን ጋር ቃል እንግባና ትክክለኛ ጾም ለመጾም እንይት ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ